ቤተሰቦች አያውቁም፣ የስራ ባልደረቦች አያውቁም። ከእኔ የምላችሁ ሰዎች የኔ አይደሉም። በዛው ቀን ውስጥ ቤት የተዘረፈ ወዳጆችም ጓደኞችም ያፈራሽበት ነው። ቁርጥ ሲል ታውቂዋለሽ። ቢሮአችንን ከፈትን። የስራ እድል መፍጠር መቻል ችለው ይሆን ቆም ይሆን ወደ ቴሌቪዥን ጣቢያ ለመሄድ ስለምናስብ ያው ለማውራት ፈቃደኛ ከሆንሽ ማለት ነው። ዘላለምዬ ከሱ ጋር ሆነን ለጨዋታ እየኖርን ከሆነ እንሳሳታለን፣ እንጥራለን፣ እንደክማለን። ግን ደግሞ ፍጹም አይደለንም። ወንድ ሲባል ወይ ደግሞ ሴት ሲባል ተብሎ መፈረጁ ልክ አለመሆኑን ከውጫዊ ውበት ይልቅ ውስጡን እንድታይ ለሰከንድ የማይጋብዝሽ ጨለማ ውበት፣ ያለፋሽበት ያልሰራሽበት ነገር ፍሬ የለውም። አዲስ ፍልስፍና ይቺ ወንበር ለካ ብዙ ፕሮግራማችንን ከወደዳችሁትና በየጊዜው እንዲደርሳችሁ ሌሎችም ሰዎች እንዲዳረስ ላይክ፣ ሰብስክራይብ እና ሼር በማድረግ አሁኑኑ ቤተሰብ ነው። ፉል አርጎ በዳሽን ባንክ ሱፐር አፕ ሙሉ አድርግልኝ። ሙሉ አድርገው። በዳሽን ባንክ ሱፐር አፕ ፉል አርጎ። አዎ ሙሉ አድርገው። ምክንያቱም በዳሽን ሱፐር አፕ የነዳጅ ክፍያን መክፈል እጅጉን ቀሏል። በኢኮሜርስ መገበያያው ያስገረመን ዳሽን ባንክ ሱፐር አፕ አሁን ደግሞ የነዳጅ ክፍያውን በቀላሉ የምንፈጽምበትን የሚኒ አፕ መተግበሪያ ይዞልን ቀርቧል። ከዳሽን ባንክ ሱፐር አፕ ጋር አንድ እርምጃ ወደፊት ለመራመድ ዝግጁ የሆነ አሽከርካሪ ዳሽን ባንክ ሱፐር አፕ ውስጥ ከሚገኙት እልፍ አእላፍ የኢኮሜርስ አማራጮች ውስጥ ፊውል ፔይመንት የሚለውን በመጫን ፔይመንት ኮድ በማስገባት ወይንም ኪውአር ስካን በማድረግ የነዳጅ ክፍያውን በዳሽን ባንክ ሱፐር አፕ በቀላሉ ዳሽን ባንክ ሁልጊዜም አንድ እርምጃ ቀዳሚ። ሰላም ጤና ይስጥልኝ። ይህ ቆይታ ከአምለሰት ጋር ነው። የዛሬ እንግዳችን አርገን የጋበዝናት በየቤታችን በቴሌቪዥን መስኮት በሳቅ ጨዋታ እያዋዛች የምታዝናናንን ከቴሌቪዥን ውጭ ደግሞ ጎበዝ ጠንካራና ታታሪ እናት የሆነችውን መቅደስ ደበሳይን ነው። መቅደስ እንግዳችን ሆነሽ እዚህ ድረስ ስለመጣሽ እጅግ በጣም አድርገን እናመሰግናለን። እኔም በጣም አመሰግንሻለሁ ኤሚ። ያው ኤሚ ስለሚሉሽ በዙሪያችን ያሉ ሰዎች በሙሉ እኔም በጣም ደስ ብሎኛል። ከአንድ ብርቱ ጠንካራ ሴት ከዛ ያንቺን ክብር ለማወቅ ደግሞ ሙያሽ ዘርፍ ላይ ስላለሁኝ ብርታትሽን ከምወድልሽ ከማከብር ሴቶች አንዷ ነኝና ስለተገኘው እዚህ መድረክ ላይ ከአንቺ ጋር ወግ ስለሚኖረን በጣም ደስ ብሎኛል። ቴንክ ዩ መቅዲ፣ ደስ አለኝ። አይ ይገባሻል። እንግዲህ መቅደስ የውጮቹ ያው አይስ ብሬክ ይሉታል። ወደገደለው ከመግባታችን በፊት ቀለል ባለ ጨዋታ እንጀምር እስቲ። በደስታ በፈለግሽው ለአንቺ በሚመች። ቁርስሽን ምን በልተሽ መጣሽ? ገንፎ። አራስ ነሽ እንዴ እስካሁን መቅዲ? በልቼ አላቅም። ምን ሆንኩ መሰለሽ? ምርሽ ነው? አይ በልቼ አላቅም ስልሽ ረጅም ጊዜ ከወለድኩኝ በኋላ። ዛሬ ግን እንደ ትናንትና ቀረጻ ላይ ነበርን። ረጅም ቀረጻ ሰራንና ፉል ነው በላሁኝ ከካሜራማኖቼ ጋር። ያኛው የበላሁት ነገር ረበሸኝና ልጄን የወለድኩ ጊዜ ነበረው ዱቄት አለ አይደል አልኳት። አዎ አለች። በቃ እሱን በደንብ አድርገሽ ነፊውና ድጋሚ ገንፎ ስሪልኝ ብዬ ገንፎ በልቼ ነው የመጣሽ ነው አይመጣሽ ማርያም ማለት ታንሽ። ለሱም እኮ ቅርብ ነኝ። ስንት ዓመት ሆነሽ? አሁን 1 ዓመት ከ4 ወር። 1 ዓመት ነው ግን አራስነት በቃሽ? ይበቃኛል ነገር ብዙ እንትን አይደለም። ሁለተኛው ጥያቄ ደግሞ እሺ ወዳጆቼ ስለኔ ቢያውቁት እጅግ በጣም ይገረሙበታል የምትዩ አንድ ነገር እስቲ ስለራስሽ ንገሪ። ሰው ቢያውቀው ብዬ የማስበው ነው። ይህንንም ሰው ያውቀዋል። መሰበር የማትወድ ሴት ናት መቅደስ ብዬ አስባለሁ። ሽንፈት የማትወድ፣ መታለል የማትወድ፣ ሰዎች ዝቅ ብለው እንዲያዩዋት የማትፈቅድ ሴት እንዳለች ደግሞ ይገባኛል። እሱ ግን እሱንም ሰዎች ያውቁታል። እኔ በደንብ ተረድተውኛል። ማናውቀው ነገር አልነገርሽንም እስካሁን ድረስ። የማታውቁት ምን አለ? የማታውቁት እብዷ መቅደስ አለች። ሰዓት አለኝ፣ ማብድበት ሰዓት አለኝና ለመዝናኛው ያንን ሰዓት ይጠብቁታል በዙሪያ ያሉ ሰዎች። ቁም ነገሩ ላይ ግን አልሰማሽም። በቃ መሳቅ ነው የምፈልግ። ይሄ እንዴት ነው የሚባለው? የሆነች የእብደትና የስካር ሰዓት አለችኝ በቀኔ ውስጥ። የእውነትሽን ነው? በእውነት ሲደክመኝም ሲሰለቸኝም እና ያችን ሞመንት ላይ ያው ጥያቄም ካለ እንግዲህ አሁን አለቃንን ሰዎች ያችን ታይሚንግ ጠብቀው ከመጡ በቃ ጥሩ ነው፣ ጥሩ ምላሽ አለው ማለት ነው ከኔ። ያው ስንት ሰዓት ነው መምጣት ፈለግኩ? የኔ አሲስታንት አለች ከ9 እስከ 10 ሰዓት አካባቢ ባለው ጊዜ ውስጥ እንደ አዲስ አበባ አይገርምሽም? ከዛ ግን ኢነርጂ ያገኝና ቀጥላለሁ።
በጣም ለየት ያለ ተሰጥኦ ነው ይሄ። በሰዓት ሉላ አልነገረችሽም? ይሄን አልነገረችኝም። ለምንም ለቀባሪ ማልመችበት ሰዓት ነው ያለ። አስፊቲ ተዋት ይል ነበር። ተዋት ቆይት ይለፍላትና እኮ ትቀጥላለች ይል ነበርና በጣም ይገርማል። እንግዲህ ቁም ነገራችን ንግባ። በደስታ ወደኋላ ልውሰድሽና ወደ ቴሌቪዥን አዘጋጅና አቅራቢነት እንዴት መጣሽ? ጉዞስ ምን ይመስል ነበር? እንዴት ገባው? ረጅም ነው ታሪኩ፣ ግን ሰብሰብ አድርጌ ለማሳጠር እስከ ልጅነት ያለኝ ይመስለኛል የሱ ዝንባሌ። ያው አንዳንድ ጊዜ ቤት ውስጥ መቅደስ ትናገር ተብሎ የምናገር ሰው፣ ሙዚቃ ሲከፈት ደግሞ ጠረጴዛ ተነስቶ ትጨፍር እሷ ተዋት የሚባል አይነት ልጅ፣ የመጨረሻም ስለሆንኩኝ ቅመም ነው የቤት ስሜ ነበረው እና ቅመም ትናገር በቃ እባላለሁ። ይሄ እንድደመጥ ይፈቅዱልኝ ነበር ቤት ውስጥ። ከዛ ጀምሮ እንግዲህ ሰው ፊት እኮ ወጥታ መናገር ትችላለች እሷ፣ እስቲ እሷ ትናገር፣ ወይም እንግዶች ሲመጡ ና እስቲ ቀልጅ ደግሞ ያንን ቀልሽን ተብሎ የተጀመረ ልጅነት አለኝ። ግን የተማርኩት ዩኒቨርሲቲ ውስጥ ገብቼ የተማርኩት ትምህርት በጣም ፍጹም ከዚህ የራቀ ነው። አይገናኝም። የተፈጥሮ ሳይንስ ተማሪ ነኝ። ፍጹም ጋዜጠኝነት የለበትም። ለምን መሆን የምፈልገው የትምህርት ዘይቤ ውስጥ የመረጥኩት ትምህርት ያንን ነበር፣ የቤተሰቦቼ ነው። ከዛ መሀል ግን ሚኒ ሚዲያዎች ላይ ትምህርት ቤት ውስጥ ቦሌ ህብረተሰብ ትምህርት ቤት ወይም ቦሌ ኮሚኒቲ የተማርኩት። ሚስጥር አወጣለሁ በነገርሽ ላይ ያንቺ በጣም የተከበረ ክቡር ዶክተር ቴዲ አፍሮ የምናከብረው ኢትዮጵያዊ የእሱ እህቶች ኤልበተልና ህይወት። ኤልበተል እኔ ክላስሜት ነበረች ቦሌ ኮሚኒቲ ስኩል። ትንሽ ልጅ ነች ማለት ነው። ቴንኪ ቁርጥ ይበልሽ በቃ ከዚህ ኤልበቴል ኤ ነበረች፣ እኔ ሲነኝ። ከዛ ግን ኤ ሆንኩኝ። አብረን ተምረናል ማለት ነው። እና እዛ ደግሞ ሚኒ ሚዲያ አለ፣ የብሔር ብሔረሰብ ቀን ይባላል፣ የጸረ ኤድስ ክበብ ይባላል። በቃ ሁሉም ውስጥ አለሁኝ እና እሱ በደንብ ወደ ሚዲያው እንድቀርብ የረዳኝ ይመስለኛል። ከዛ ትምህርቴን ከጨረስኩኝ በኋላ ግብርና ሚኒስቴር ትንሽ ጊዜ ወደ እርሻው፣ አይገርምሽ? ወደ እርሻው ጥሩ አንድ ዲፓርትመንት አለው ከእጽዋት ምርምር ጋር የተገናኘ፣ እዛ ለመቀጠር መንገድ ጀመርኩኝ። ግን ልቤ የነበረው ሚዲያ ውስጥ ነው ስባል የመጣሁትም አንዳንድ ልጅነትሽ ላይ እንተኮ እንዲህ ነህ የምንባለው አይመስለንም እንጂ ቦታ አለው እኛነታችን ላይ እና እኔም ደግሞ የምወደው ስለነበረ ወደ ሚዲያው ሊወስደኝ የሚችል መንገድን በሙሉ መርጥ ነበረ። ኖህ ሪል ስቴት የኢንተርናል ሚዲያ እዛ ውስጥ የውስጥ ኮሚኒኬሽን ስራ የሚሰራላቸው ሰው ፈለጉና ማስታወቂያ ወጡ። እዛ ተወዳደርኩኝ፣ አለፍኩና ገባሁኝ። እዛ ውስጥ ምን ረዳኝ? የጽሁፍ ስራዎችን ልክ ሳምንታዊ ዜና እናዘጋጃለን። የሳይቱን ቴሌግራም ግሩፖች አሉን፣ የሚያስፈልጉ ኢንፎርሜሽኖችን መረጃ እንሰጣለን። በየሳይቱ ሄድ ነበረ፣ ፎቶግራፍ አንስቼ ለጥፋለሁ። ስራ ጀመርሽ ማለት ነው? ጀመርኩት እዛ። ለካሜራ ሩቅ ባልሆንም የጋዜጠኝነቱን ስራ ግን እዛ ነው የጀመርኩት። በነዛ ተመርቄ በነበሩባቸው ጊዜያቶች ግን ብዙ ማስታወቂያዎችን ለመስራት እድሉ ገጥሞኝ ነበረ። ለካሜራ አዲስ ባልሆንም ለጽሁፍ ስራ ግን በደንብ መስራት ጀመርኩ። እውነት ለመናገር ጠቅሞኛል። ከዛ በኋላ እንግዲህ ኢቢኤስ ቴሌቪዥን ማስታወቂያ ወጣ። ማስታወቂያ ሲያወጣ በጣም ብዙ ሺዎች ነበሩ የተመዘገቡት። ባልሳሳት ከ7,000 ሰው በላይ ከ10 ያልበዛ ቅጥር ነበር የሚፈጽመው። ኢቢኤስ አዲስ ነገር ዜናውን አወጡ። በቴሌቪዥን ያየሁት እና ጥሩ ነገሩ ብዬ ማምነው በዚህ ዘርፍ ላይ ተሰጥኦ ያላቸውን ግን ማንኛውም ዲግሪ ያላቸውን ሰዎች እንቀበላለን ብለው ነበር ያወጡትና የሚያስፈልጉኝን ዶክመንቶች አያይዘን አስገባን። እየተጣራ የጽሁፍ የቃል እየተባለ ዜና ላይ አሁን ይሄ ፕሮምፕተር ማንበብ በጣም ብዙ ቴክኒካል ነገሮችን አልፈን መጨረሻ ላይ ካለፉት ውስጥ ሆንኩኝ ማለት ነው። አንዱ አሁን እንኳ እንደውም በሰዓቱ ትዝ ይለኛል ሁሉም የገቡ ዜና ሲያነቡ እኔ ሚዲያ ላይ የማላቃቸው ልጆች አልነበሩ። አብዛኛዎቹ ሁሉም የሚታወቁ ነበሩ። ከተለያዩ ሚዲያዎች የሚመጡ ልጆች ነበሩና አይ አልኩኝ ይሄ ነገር ለእኔ አይሆንም ማለት ነው ብዬ ከዛ በመንገዴ ደግሞ እንዳልኩሽ ስገባ እናስፋው መሸሻ፣ እነራኬ ባለማየሁ በጣም የምናከብራቸው የምንወዳቸውን ሰዎች ደግሞ እያየን የገባ ነውና እሱን ፈተና ወሰድን። እሱን አላቆምኩም ነው ሪል ስቴት ውስጥ ያለውን ስራ። መጨረሻ ላይ ግን ወራት ጠብቀናል። 1 ወይ 2 ወር በላይ ይሆናል ስክሪን ሲያደርጉ ሁሉንም ከለዩ በኋላ አለፍን፣ ተጠራን። ስጀምር ዜና አዘጋጅ ነው የሆንኩት፣ የጽሁፍ ሪፖርተር ማለት ነው።
እሱ ላይ እንግዲህ ዜና ወተሽ እውነት ለመናገር ከዜና አንባቢው ጀርባ በጣም ጠንካራ ሪፖርተሮች አሉ ሁሉም ቤት። እሱ ምን ያስተምርሻል? አንድ መረጃ ይዘሽ ስትመጪ ተአማኝነት አለ። የ2 የ3 ሰዓት ዘገባን ወደ ደቂቃዎች አሳጥረሽ ጽፈሽ ለአንባቢው የምትሰጪው አንቺ ነሽ። የምትሄጅባቸው ቦታዎች በሙሉ ኃላፊነት ያለባቸው ቦታዎች ናቸው። ወቅታዊ ጉዳይ ነው። በአንቺ መረጃ ስህተት ውስጥ በጣም ብዙ ነገሮች ለመጥፋትም ለመልማትም ቅርብ ነውና ይሄ ጥንቃቄ የሚፈልግ ቦታ በጣም በደንብ አዳማጭ መሆን ይጠይቃል። ዘግበሽ ስትመጪ መሳሳት የለብሽም። ብዙ ነገሮችን እውነት ለመናገር የገራኝ እሱ ነው ብዬ አስባለሁ። በተለይ አማርኛ ቋንቋሽ እንድታዳብሪ ጽሁፍ ስራዎችን መናገር መጻፍና ማድመጥ የተለያዩ ናቸው። ሪፖርተር መሆን ሁሉንም ይሰጣል ብዬ ነው ማስበው። በጣም ከባድ ነገር ነው። የተዛባ ኢንፎርሜሽን ይዘሽ ከሄድሽ ምን ያህል ሰው ወደ ተሳሳተ መንገድ እንደምትመሪ አስበሽው። ብዙ ነገር ይበላሻል። በዜናው ክፍል ብዙ አናቅሽም፣ ያው አሁን ጠቀስ አደረግሽው። ከዛ ውጭ ግን ማማ ብርቄ በጣም ብዙዎቻችን የምንዝናናባቸው እናት ናቸው። አንተ አልሻቸው? አንተ አልኳቸው እንደ እናት ነው የሚያወሩት። ከኔ ለየሻቸው። እውነት እንደዚህ አይነት ካራክተር ተላብሶ መጫወት ራሱ በጣም ከባድ ነገር ይመስለኛል። እና ሌሎችም አሉ። እስቲ ለተመልካች አስታውሽልን አንቺ። መነሻ ሀሳቡን ወይም የነገሩን ዋና ነገር ይነግሩናል። ከዛ ውስጥ ጨዋታው ሳቁ ግን ልክ እንደ ተመልካች እርስ በርስ በቃ እየሳቅን ነው የምንሰራው። ምክንያቱም የተጻፈና ያጠናነው ነገር ስለሌለ ራሳችን የምንለው ነገር መልሶ ያስቀናልና ነፃነቱ ነበረ። በጣም ነፃነት አለው። እድል ያለበት ዝግጅት ነበረ። በተመልካቾች በጣም ተወዳጅ ስለሆንሽ መሰለኝ ብዙ ቦታ ላይ የምናይሽ ፕሮግራሞች ላይ ሊሆን ይችላል። ያው ችሎታሽም ታይቶ አይደል ይመስለኛል። ሁሉንም ግን ወዳቸው ነበረ። የማዘጋጃቸውን ጤና ላይ ያሉ ቁም ነገሩ አለ፣ ቡና ሰዓት ጨዋታው አለ፣ ድራማው አለ፣ አስመስለን ሙዚቃ እንጫወታለን፣ ዳንሱ አለ፣ ወገባችን እስኪቆረጥ ሁሉ ነገር አለ። አይሰለችሽም። እዚህ ጋር ጥበቡ፣ እዚህ ጋር ቁም ነገሩ፣ ደግሞ ሀሳብ ታነሻለሽ እና በጣም ጥሩ ጊዜ ነበር። ከዛ ውስጥ አንቺ እንዳልሽው ከቁም ነገሩ በላይ ከምሰራቸው ቁም ነገሮች በላይ ሰው ውስጥ በደንብ መግባት የቻልኩት ይመስለኛል በትወናው ነውና በቃ ማማ ብርቄ ሌሎችም እንደዚሁ ምንሰራቸው ጨዋታዎች አሉ፣ ሙዚቃዎች አሉና እኔ ራሴ በጣም ነው የምወዳቸው። ይገርምሻል ብርቅዬ ግን የታገኘሻቸው? የታገኘኋቸው ዝም ብሎ እኮ አይመጣም ዝም ብሎ አይመጣም ማለት ነው። የሆነ ምናቃቸው እንግዲህ ኢትዮጵያዊ እናት ናት ብርቄ። ኢትዮጵያዊ እናት፣ አራዳ የሆነች እናት፣ የምታወራውን የምታቅ፣ በግልጽ የምትናገር፣ ደግሞ የዋህነት ርህራሄ ያላት እንደ ልባቸው ናቸው። እንደ ልብ በቃ አሉ አይደለ? ሰፈራችን እንደዛ አልገጠመሽም? አዎ የሆነ ወይ እንግዲህ የእድር ቤት አካባቢ ስንሄድ ወይ ደግሞ አንዳንድ ቤተ እምነቶች ላይ ቤተክርስቲያን አካባቢ ስትሄጅ የምታያቸው ምን ነገር የሚገስጹሽም ደግሞ እውነት አላቸው እኮ። ድግስ አካባቢ ደግሞ ጨዋታ የሚችሉ እናት እንደዛ ናቸውና በጣም ደስ ይለኛል። እኔ ራሴ እሱን ካራክተር ስንይዝ ሁላችንም ድራማ በየሳምንቱ ስናዘጋጅ በቃ ወድጄ ነበረ የምሰራውና ሰው በቃ ስሜ ብርቄ እና አንዳንዴ እንደውም አፈር ላለው ከባለቤቴ ጋር ምናምን ስንገባ አንዳንዴ ቆንጆ ሆነች ምናምን ስትገቢ ብርቅዬ በካራክተር አረቄ የለም እንዴ ምናምን ሲሉሽ ያ ሁሉ መልክ የምትሰሪ ያውቀው ምናምን በቃ ቢስ ነው ምናምን እንድትሄጂ ያረግሻል። ማማ ብርቄ ነሽ የተጫወትሽው? ማትረሹ እንደው ውስጥሽ ያለ? ማረሳው ከሰይፉ ፋንታውን ጋር ነው ያው የሰራ ነው። እንግዳ ሆኜ የቀረብኩኝ ጊዜ መቼም ማረሳው። እዛ ላይ ማግሳት ነው አይደል የሚባለው? የምሬ ነበር ያገሳሁትና እሱም ሲል እኔ እና የተጠያየቅ ከሰይፉ እሱም ገርሞታል የምሆነው ነገር እኔም በቃ እና መሀል ላይ እያወራኝ ቁም ነገር እያወራኝ ነበረ ሳገሳ እሱ ያለና አብረን እሱ እንደዛ ሲሆን ሲስቅ እኔም አብሬ በሳቅ ሞትንና በኋላ እንደውም ኤዲቲንግ ላይ ይሁን ምክንያቱም ናቹራል ነው። አንደኛ ያው የእውነት ነው፣ ሁለተኛ ደግሞ ያዝናናል ብለን ተው ነው እና ለራሴ እውነተኛም እዛ ቦታ ላይ የተፈጠረ ነገር ስለሆነ ሳየው በጣም ያዝናናኛል። ሌላው ሁሉም አሁን አውቶቡስ ውስጥ የከተማ አውቶቡስ ውስጥ ሆነን የሰራን ጊዜ የሚገርምሽ እንግሊዘኛ የሚያወሩ እናት
የሆነ ጠላ በእንግሊዝኛ ምን ይባላል ስላቸው የሚመልሱልን እናት እውነተኛ ናቸው። እዛ ባስ ውስጥ ነው ያገኘናቸው። ባስ ውስጥ ስንጫወት እንደውም አንቺ ማነሽ ባለነጠላዋ ምናምን ብዬ እንደ ካራክተር ንስት እንደሁን ጠላ ታውቂያለሽ አንቺ እንደ ምን ትመስላሽ? ጭራሽ ከኔ በሳ አንቺ ራሱ ምናምን ብሎ በእንግሊዝኛ እንዴ ማይክ እናድርግሎት በቃ እርሶም አሪፍ ነው ተባለ። ማይክ አረግንላቸው። በጣም የሚገርም ስራ ሰራ። ሁሉም እውነት ስለሆነ እየሰራ ነው። በጣም ነው የምንዝናናው የምንስቀውና ወዳታለሁ ብርቅዬን። ያው ብርቅዬን እኛ የምንወዳታለን። የትም እንዳትቀርብን አትቀርም እንዴ እኛ እስካለ ድረስ የት ይቀራል ብላሽ ነው። ሙዚቀኛዋ አስመቅድ ደግሞ ከየት ነው የመጣችው? እንደ ካራክተር በካራክተር ሆነሻል። ሙዚቀኛ ሙዚቃውን ራሱ ግጥሙን መልመድ ራሱ ከዛ ደግሞ ዳንሱን ቢቱን ጫማው ልብሱ የተዋሽ ነው። ያሽ የባለቤትሽን ካልሽ ታይና ብራንድ ከሌለው ይቺ ለብርቅዬ ሙዚቃ በጣም ነው እውነት ለመናገር የምወደው። ሁሌ ተናገር ያለው አስቴር አወቀን በጣም ነው የምወዳት። ከኔ መውደድ ጀርባ ቤተሰቦቼ በጣም ይወዷታል። እናቴ በጣም ነው የምትወዳት የአስቴር አወቀ ሙዚቃ ስታዳምጥ አውቃለሁ። እናቴ እህቶቼ ያ እንግዲህ የሙዚቃ መውደድ ወይም መስማት እኔም በጣም እንደወዳት አድርጎኛል። በዛ ውስጥ ሃይ ስኩል እያለሁኝ አሁን ብዙ ሚስጥር ልታስወጪኝ ነው። ልክ የረፍት ሰዓት ላይ ዘፍናለሁ እና በቃ ሁሉንም እና ማዳመጥ ግዴታ ነው። ሲዘፍን ደግሞ ጉልበተኛ አስቢ በግድ እኮ ነው ሁሉንም ቁጭ በሉ ልዘፍን እናዳምጣለን። ሌላ ሰው ዝፈኝ ድምፅ አለ ማለት ነው። አይ ያው መቼስ ልጅነት ነው እንጂ በቃ ዝፈኝ ይሉኛል። አስቴር ደግሞ ሁሌ አስቴርን ሰው አስቢ በክፉም በደጉም ቀን አስቴርን ወይ ሞቅ አድርጊልን ተመሳሳይ ዘፈን ነው የምዘፍንባቸውና አሁን በጣም ያስቀኛል ሳገኛቸው። ወይ ጉድ አስቴርን እኮ ስዘፍኝ ትዝ ይልሻል እንዲህ ብለሽድ ምናምን ሲሉ በቃ በጣም እዝናናለሁና ደስ ማንጎራጎር እወዳለሁ። መጫወት ከባድ ሙዚቃም ነው የአስቴርን መጫወት መቻል በራሱ ድፍረት፣ ከባድ ድፍረት መቻሉ ራሱ እኔ ስለምወዳት ይሆናል በቃ በደንብ ስለምወዳት። ግን የሌሎችን ሙዚቃዎች ደስ ይለኛል ስጫወት ሳንጎራጉር። እስቲ አንድ እንደው ለአድማጮቻችን ለተመልካቾቻችን ይሻላል አንድ እንደው እኛ የምንስማው ጨዋታ ያነሳዋለሁና ከባድ ነው። ለምን እንግዲህ ታላቅ ጥበበኛ ድምፃዊ ባለቤት ነሽ፣ ብዙ ድምፆችን እየሰማሽ ያለሽ እንዳትደነግጪ። ይህንን ሲያይ ይሄኛውን ስኬፕ አደርግልሻለሁ አይደለ እንዳይገመግምሽ ገምግሞኝ እንደው ቁርጥሽን ልወቅ፣ ቁርጤ ልወቅ፣ የት ጋር እንዳለው ልወቀው። የሂሩት በቀለ አይደል እንደ ድምፃዊ ደግሞ ድምፅ ሲሆን ማልኩ እኮ ላንቺ እንደ ገበት ውሃ አይኔ ይዋልላል አንተን ያጣሁን ቀን ሆዴ ይሸበራል መንፈሴ ይርዳል አግኝቼህ እስከውን እንደማልሰለች አድርጎኛል ፍቅር የመስቀሉ ፋይሉ ጸደይን ጠባቂ። ልቀጥል? ሲያምር እንዲህ በጣም ድምፅ አለሽ። እውነት እኔ እኮ እንደ ቀልድ ነበር የጠየኩሽ። አልፈሻል። አልፈሻል። የጥበብ ያው ዙሪያ ስለሆነ ተመልካች ደግሞ ያው አስተያየት ይሰጥሻል። እንግዲህ ግጥም ሁለተኛ ታለንት ከጓሮ ነው ደግሞ ግጥም ደግሞ ችግር ነው። አይ ጎበዝ ነሽ እውነት በጣም ብዙ ተሰጥዋለሽ። እንግዲህ ተመሰግናለሁ። የእውነት የመድረክ ሰው መሆንሽን ይሆን ቁጭ ብዬ በአይን እንደዚህ ያልሽኝ ከማሟቅሽኝ ልቀጥል ነው እጀምራለሁ። እውነቴን ነው ከልቤ ነው። ቴንኪው በጣም ፉል አድርገው። በዳሽን ባንክ ሱፐር አፕ ሙሉ አድርግልኝ። ሙሉ አድርገው። በዳሽን ባንክ ሱፐር አፕ ፉል አድርገው። አዎ ሙሉ አድርገው። ምክንያቱም በዳሽን ሱፐር አፕ የነዳጅ ክፍያን መክፈል እጅጉን ቀሏል። በኢኮሜርስ መገበያያው ያስገረመን ዳሽን ባንክ ሱፐር አፕ አሁን ደግሞ የነዳጅ ክፍያውን በቀላሉ የምንፈጽምበትን የሚኒ አፕ መተግበሪያ ይዞልን ቀርቧል።
ከዳሽን ባንክ ሱፐር አፕ ጋር አንድ እርምጃ ወደፊት ለመራመድ ዝግጁ የሆነ አሽከርካሪ ዳሽን ባንክ ሱፐር አፕ ውስጥ ከሚገኙት እልፍ አእላፍ የኢኮሜርስ አማራጮች ውስጥ ፊውል ፔይመንት የሚለውን በመጫን ፔይመንት ኮድ በማስገባት ወይንም ኪውአር ስካን በማድረግ የነዳጅ ክፍያውን በዳሽን ባንክ ሱፐር አፕ በቀላሉ ዳሽን ባንክ ሁልጊዜም አንድ እርምጃ ቀዳሚ። እንግዲህ ኢቢኤስ ውስጥ በዜና አዘጋጅነት እየሰራሽ ነበር። ከዛ ወደ መዝናኛው መጣሽ። እንዴት ነበር አመጣጥሽ? ተራራቅሽ አይደል? ኮቪድ እንደውም አንዳንድ ጊዜ ያው ባለውለታችን ነው እንላለን። በሰዓቱ ከዜና ክፍል ወደ ፕሮግራም ለመጣን ልጆች የኮቪድ ጊዜ ብዙ ፈተና ያየንበት ነው እንደ ዓለምም እና በፈረቃ እንድንሰራ ይደረጋል። የተወሰኑ ልጆች ቢሮ ገብተው ይሰራሉ። ከሆኑ ቀናቶች በኋላ ደግሞ የተወሰነ እንሰራለን እና በዛ ጊዜ ያው አብዛኛው ሰው ቤት ውስጥ ሆኖ ውጪ ሪፖርት የሚደረጉ ነገሮችን ሳይሆን ከናሽናል ሚዲያ የሚመጡ መረጃዎችን አዘጋጅተሽ መላክ ነበር የነበረው እና ያ ጊዜ ውስጥ ከፕሮግራም ክፍል አንድ ስልክ ይደወልልናል። በነገሮች ላይ ኤሚ እዛ ሆነን እኛ ዜና ክፍል ሆነን ፕሮግራም ክፍል እንደዚህ ብለን ከሚያዩ ሰዎች ነበርኩኝ እኔ። እዛ መሄድ ልብሽ እዛ ነበር? አዎ ልቤ እዛ መሄድ ይፈልጋል። አስፊት ይመጣል። ያው ራኬብም ዜና ክፍል ስለምትመጣ በቃ ሲመጡ ይቀየራል። በቃ ሰላም ሁሉንም ቤቱን በቃ ይሞቁታል። ያው ቅርብ ላይ ያው የኢቢኤስ ዜናም ስለሆነ አዲስ ነገር አንድ ቤትም ስለሆነ ብዙ እንገናኛለን እና ፕሮግራም ክፍል የመግባት በጣም ጉጉቱ ፍላጎቱም ነበረኝ። እንግዲህ ያንን ያወቁ ይመስለኛል አለቆቻችን። ተደወለልን እንድንመጣ ፕሮግራም ክፍል እንደሆነ አልነገሩንም። ትዝ ይለኛል በስልክ ነውና ቢሮ እንድንመጣ ነው። 3 ልጆች ነበርን። ከዛ ውስጥ አንዷ እኔ ነበርኩኝና አወሩን። ፍላጎታችሁ ነው ወይ ፕሮግራም ክፍል መግባት ትፈልጊያለሽ ወይ? ምንድነው ፍላጎትሽ? ምን ትጨምሪያለሽ? እንግዲህ አሁን በጣም በበቂ ሁኔታ እየሄደ ነው መዝናኛ ክፍላችን። አንቺ ደግሞ ብትመጪ ምን ታደርጊያለሽ አሉኝና ያልኩትን ቃል አረሳውም። ምክንያቱም ያንን ለመጠበቅ ስለሄድኩኝና እማጎድል ሰው መሆን ነው የምፈልገው ብዬ ነበረ። እማጎድል ማለት በምገኝበት ቦታ ሁሉ እኔ ከሌለሁኝ አለመኖር የሚታይ ሴት እንጂ ነበረች መጣች ቀረች ወይም ደግሞ ባትኖርም እኛን ጀምር እሷ ከሌለች በሌላ ሰው ተተክታ ስራው ይሰራ የሚባል አይነት ነገር እንዳይሆን እጥራለሁ። እሆናለሁም ሳይሆን እጥራለሁኝ። የማጎድል ሰው መሆን ነው የምፈልገው አልኩኝ። ለምንድነው ይሄን ያወራሁት? ራሴን መካቤ ሳይሆን እሱን ቃል ለመጠበቅ ግን ማሟያ ላለመሆን ለመጉደል ብዙ ራሴ ላይ ሰርቻለሁ። ከዛ ጀመርን። አረሳውን መጀመሪያ እንደምገባ አልተነገረኝም እና ሜካፕ አርጊ ተባልኩኝ። ሜካፕ አደረግኩ። አስፊቲና ሀና ዮሐንስ ይመስለኛል ኢንተርቪው ያደርጉ ነበረ። ሰው በመሀል ላይ እኔ ሜካፕ አርጌ ቁጭ ብዬ እነሱ ነው ያለው ከመጀመሪያ እስከ መጨረሻ የሚሰሩትን እኔ በሆን ደግሞ ብለሽ ደግሞ ትጽፊያለሽ እና ቁጭ ብዬ ጻፍኩ ነበር። በኋላ በጣም ማከብራት ሴት ናት የኢቢኤስ ባለቤት ወይዘሮ ማክዳ እስቲ ነይ አንዴ ያለችኝ እና አስፋውን ግቢ ኢንተርቪው ላይ ያለች። አስብ የስንት ቀን ህልም የስንት ቀን ፍላጎት ገና እኮ ይሄን ተለማምጬ ይሄን አጥንቼ ይሄን ጽፌ ነው እኔ ጋ ያለው። ያኔ ያረሳውም ወንበራው እንደዚህ ቀን ሽርትት ብዬ ወንበሩ ራሱ አልተደገፍኩበትም ፈርቼና የካርቱን እንትን ስዕሎችን የሚሰራ ጥበበኛ ነበርና ከሱ ጋር ኢንተርቪው ያደረግን። በቃ ድምጼ ራሱ አቀጣጠኑ እንዲሁም ቀጭን ነው ድምጼ። አስቢ ያኔ ደግሞ ሰሎ ፍርሃት ስለነበረ ውስጥሽ ፈርቼ ሰራን። በቃ ያኔ ጀመርኩኝ ማለት ነው ፕሮግራም ክፍል። ከዛ በጣም እድለኛ ነኝ። የሰው አቀባበል ጥሩ ነበረ እንደጀመርኩኝ። ያው ትችቱ ባይጠፋም ግን የሚያመዝነው እንኳን ደህና መጣሽ የሚለው መልካም ድምፅ ነበረ። ከዛ በቃ በረታሁኝ። ችግሮችን ለማስተካከል ሞክራለሁ። የተሻለ ነገር ለመስራት ሞክራለሁኝ። እግዚአብሔር ይመስገን ጥሩ ተቀባይነት ኖረኝ ብዬ አስባለሁ በአጭር ጊዜ ውስጥ። ከዛ ደግሞ በቃ እንዳልሽው እድሎች ተሰጡኝ። ሁሉም ቦታ እንድገባ ይፈቀድልኛል። ሁሉም የሚስቅልኝ አይነት ሰው ነኝ። በቃ እስቲ ድራማው ላይ ሲባል ተስራ ነው፣ እዚህ ጋር ሊፕሲንኩ ላይ እኔ ብገባ ስል ስሪ ነው፣ እዚህ ጋር በቃ ከዛ ሁሉም እስገባሁኝ። እዚሁ ጋር እያይዘን ኢቢኤስ ላይ በጣም እንግዲህ በብዙ መዝናኛ እናቀሻለን። በብዙ ፕሮግራሞች በተሳካ ሁኔታ ነበር ስታቀርብ የነበረው። አሁን ደግሞ በአባይ ቲቪ ተከስተሻል።
ይህ የቴሌቪዥን ጣቢያ ለውጥ እንዴት ተከሰተ? ሚስጥር ዛሬ ሁሉም ብዙ ሚስጥሮች ያዘ ግልጽ አድርገው ማለት ጥሩ ነው። እውነት ነው። ቀላል ጊዜ አልነበረም። ከእንግዲህ ወደ 5 ዓመት የተጠጋ ጊዜ መዝናኛ ውስጥ 2 ዓመት ዜና ክፍል ወደ 7 ዓመት የተጠጋ ጊዜ ውስጥ ነው። ቤቴ በዩ በሳምንት ሁሉንም ቀናቶች አለን። ሰኞ ስብሰባ አለን፣ ማክሰኞ ቀረጻ አለ፣ ሮብ ስቱዲዮ ነው፣ ሐሙስ የውጭ ቀረጻ አለ፣ አርብ ስቱዲዮ ድጋሚ እንገባለን፣ ቅዳሜ ሪቪው እናደርጋለን። እሁድ ነው ማንገናኘው። እሁድም ለየት ያለ ፕሮግራም ካለ ፕሮግራሙን አይቶ መገምገምም ስራ ስለሆነ አስብ የህይወትሽን እንግዲህ ረጅም ዓመታት ሳምንትሽን ሙሉ የምታሳልፊበት ቤት ህይወትሽ ነው። ቤተሰብም ሆነሽ ቤተሰብሽን እንኳን እንደዛ አታገኝም። እናት አባትሽን ከምታገኙ በላይ በየጊዜው የምታገኛቸው የስራ ባልደረቦችሽን ነውና በጣም ከባድ ጊዜ ነበር ለኔ። ምናልባት በቃ ህይወቴን ከባድ ውሳኔም የወሰንኩበት ቀን እሱ ይመስለኛል። ከዛ በላይ ደግሞ እንግዲህ ሙያውን መውደድም የሚሰጥሽ ትጋት አለና በጣም በጣም ረጅሙን የህይወቴን ጊዜና ሰዓት ሰጥቻለሁ። እንደውም አንዳንዴ ላለው ህይወቴን ገብሬለታለሁ ላለው ብዙ የህይወቴን ማንነቶች የሰጠሁት ሙያ ነው። ምርጫ ውስጥ አላስገባሁትም ሙያዬን። ብዙ ምርጫዎች ሲመጡልኝ በቃ ይሄኛውን ብዬ ያስኩት ዘርፍ ነው። ማስቀድመው ነው። ሁሉም ያውቃል ከስራ እባክሽ እኛን ተውሽን ቤተሰብ እስከሚል ድረስ የትዳር አጋር እስከሚልሽ ልጅ ሁሉንም ነገር ትተሽለት ለሙያው የምትገብሪለት በጣም ብዙ ነገር አለ። ሰዎች ከሚያዩዋቸው ውጪ ከጀርባ በጣም አድካሚ ስራ ነው የምንሰራው እና ቀላል አልነበረም ማለቴ ነው። እንግዲህ እውነት ለመናገር ረጅም አሰላስዬ የወሰንኩት ውሳኔ አልነበረም። ግን ደግሞ ሁል ጊዜ ቦታ ላይ የሆነ ቦታ ስትቆሚ ቦታውንም ታውቂዋለሽ፣ ትለምጂዋለሽ፣ የምትሰጪውም ነገር የተለመደ ይሆናል። ምን አዲስ ነገር ልስት ስትይ እንደ ልብሽ ደግሞ ከሆነ አጥር መውጣትን ትመኛለሽ። እስቲ በራሴ የምወስናቸው ነገሮች፣ በራሴ የማሳካቸው ነገሮች፣ በራሴ የማደርጋቸው ነገሮች ቢኖሩኝ ለብዙዎች የስራ እድል ከፈጠረ እኔ ደግሞ ለሰዎች ስራ እድል የምፈጥርበት ነገር ቢኖር፣ ትንሽ ደግሞ የጊዜ ነፃነት ባገኝ፣ ለራሴም ጊዜ ለቤተሰቤም ጊዜ ቢኖረኝ የሚለው ሀሳብ አለ እንደ መቅደስ ውስጧ። ግን ውሳኔው በጣም ያጭር ጊዜ ነበር። ምናልባት ቅጽበታዊ ነበር ማለት ያስችላል። ያቺ ቅጽበት በቃ የምወደውን ቤት አልመለስም ብዬ ነበር የወጣሁት። አልተመለስኩም። ከባድ ውሳኔ ነው ይመስለኛል። እንግዲህ ከሆነ አንዳንዴ ሰው ብርታቱ ድክመቱ ብርታቱ ነው ይባላል እና የበረታሁበት ነገር ነበር ማለት ነው ድክመቴ። እንግዲህ በቃ አይገርምሽም? ያችን ቦታ በዛ ሁኔታ ውስጥ በቃ ብዬ ስወጣ ስራመደው እንደማልመለስ እያወቅኩኝ ነበር የተራመድኩት እና ብዙ ነገር ላይ ውሳኔ ላይ እንደዚህ አይነት ሰው አይደለሁም። የእውነት ስትወጪ ታውቂው ነበር እንደማትመለሽ? ወክ እያደረግሽ ስትሄጂ ሲያልቅ ነው የተሰማኝ። በቃ አለቀ። እንዳልኩሽ አንዳንድ ነገሮች ላይ ትሞክሪያለሽ፣ ይሰማሻል፣ ትጸጸቻለሽ፣ ደግሞ ደግመሽ ትገኛለሽ። ደግሞ በቃ ያባብለዋል ውስጥሽ ራሱ እንድትወስኝ አያረግሽም። አንዳንድ ግን ስንገር ውሳኔ ደግሞ ስትወስኝ በቃ ቁርጥ ሲል ታውቂዋለሽ። አይ ቲንክ ይሄ ከልብሽም ስትሰጩ አንድን ነገር ከልብሽም ስታደርጊ ያንን በደንብ ትጠብቂያለሽ። ይሆን አላቅም፣ በዛው ልክም ነው ከፍ የምታደርጊው አላቅም። በሰዓቱ በነበረ ነገር ውስጥ በቃ አልኩኝ ማለት ነው እና ወጣሁኝ ተመልሼ ከዛ ቦታ ከነበርኩበት። አስቢ እነዛን ሁሉ እርምጃዎች መራመድ ለኔ ቀላል አልነበረም። ብዙ ትዝታ አለኝ፣ ብዙ ፍቅር አለኝ፣ ብዙ ዋጋ መክፈል ነበረው፣ ብዙ የምወደው ቤት ነው፣ ብዙ ነገሮች አሉ። በቃ ወዳጆችም ጓደኞችም ያፈራሽበት ነው፣ ወዳጆችም ቤተሰቦችም ናቸው። በቃ ብዙ ነገርና በቃ አልኩኝ ልክ ያንን እንግዲህ በቃ መተናነቅም አለው። ወረድኩኝ፣ ከዛ ቦታ ወጣሁኝ፣ ፍቃድ ሞላው። የ1 ወር ፍቃድ ነበር የሞላሁት። ለ1 ወር ማሰብ ፈለግኩኝ። በዛ ሰዓት የተሰማኝም ስሜት ማስታመም ይፈልግ ነበር፣ ማሰላሰል ይፈልግ ነበር። እስቲ ላስተውለው ራሴ ለምን አንደኛ እንደዚህ አይነት ውሳኔ ራሱ ለምን ተሰማኝ? ልክ ነው ወይ? እዛ ጋር ያደረሰኝ ነገር ምንድን ነው? እኔ ጋር የነበረውስ ነገር ምንድን ነው? እዛ ቦታ ላይ የነበረው ነገር ምንድን ነው እያልኩኝ 1 ወር ሙሉ ከራሴ ጋር
ጊዜ ወሰድኩኝና ከዛ በኋላ ግን እንዳልኩሽ ከአንድ ወር በኋላ ስመለስ የመልቀቂያ ወረቀት ይዤ የተመለስኩት። ወስነሽ ተመለሽ ማለት ነው? የወሰንኩት እንዳልኩሽ እስቲ ውሳኔን ስለፈራሁት እኔ ራሴ በዛ ሰዓት የተሰማኝን አለቀ የሚል ስሜት ስለፈራሁት ለራሴም ራሱ ያችን የማሰላሰያ ጊዜ ፈለግኩት። ለዛ ነበረ። በዛ ውስጥ ግን ብዙ ነገሮችን መዘንኩ፣ አየሁት፣ ለካሁና ስመለስ በቃ ያ ሁሉ እንግዲህ የተደከመበትን የተለፋበትን የምወደውም የሚወዱኝም ነገሮች ላይ መልሱ በቃ ይሄ ቦታ ዘርፉ ሳይሆን በቃ ይሄ ቦታ እንግዲህ ይበቃል የሚል ነገር ነበረ። ያንን ወረቀት ይዤ ሄድኩኝ። እንደተባለው አንድን ውሳኔ ስወስን ብዙ ማማክር ሰው አይደለሁም። ከራሴ ጋር አወራለሁኝ፣ ከፈጣሪ ጋር መቼስ ባይገባኝም ፈጣሪን ለመጠየቅ እሞክራለሁ። ልብሽን በደንብ ታዳምጫለሽ? በጣም አዳምጣለሁ። ራሴ ውስጥ ነው መልሱን የማገኘው። ቤተሰቦች አያውቁም፣ የስራ ባልደረቦች አያውቁም፣ ማንም ሰው አያውቅም ነበር ይሄንን ነገር ሳደርግ። ያው በሰዓቱ እዛ ቦታ ላይ የነበሩ ሰዎች አሉ፣ ስወጣ የነበሩ ሰዎች፣ ስወስን የነበሩ ሰዎች ግን ማንም የሉም። ወይዘሮ መቅደስና መቅደስ ነበረች። ከዛ አምላኬ ያው ከዛ የራስሽ ውሳኔ መሆን ራሱ ደግሞ ያው ጥንካሬሽን ያሳያል። የውሳኔ ሰው መሆን አዎ እንትን ትያለሽ፣ ትመዝኛለሽ፣ ትለኪያለሽ፣ ትቆርጫለሽ። እሺ ከዛስ የሚለው እንዳልኩሽ ግን መልሴን እዛ ውስጥም ስላላገኘሁት በቃ አሁን ደግሞ ከመቅዲ ጋር ተመካከርኩኝ። ብዙ ነገሮች አሉ፣ ቀጤ በቃም አለው እስቲ ደግሞ ብዬ ፈጣሪን ጠየቅኩኝ። ቅርቤ ናቸው። የመቅደስ አባት ይባላሉ፣ አባ ኪሮስ ይባላሉ። ጻድቅ ናቸው። በስማቸው ብዙ አብያተ ክርስቲያናት አሉ። ተአምራዊ ናቸው። ሰው ባመነው ይድናልና ባመንኩት ደግሞ በኦርቶዶክስ እምነት በተለየ ፍቅር ደግሞ አቡነ ኪሮስ ቤተክርስቲያን ሄጄ ሳለቅስ ይመለስልኛል እና እዛ ቦታ ሄጄ ጠየቅኩት ማለት ነው። ፈጣሪን የምወደው ስራ ነው። ብዙ ነገሬን አንተ ታውቃለህ፣ የቅርቤ ሰዎች ታውቃላችሁ። ህይወቴን ሰጥቻለሁ፣ ልጆቼን ጊዜ፣ የትዳሬን ጊዜ፣ ሁሉ ነገሬን ሰጥቼ በቃ ብዙ የደከምኩበት ነው እና አሁን ያ ቦታ ይበቃኛል ወይስ አይበቃኝም? ደግሞ አንዳንድ ጊዜ ትለፊና ፍሬውን በምታጣጥሚበት አፈራው በምትይበት ሰዓት ደግሞ ጠላትም አለን መቼስ፣ ሰው ሳይሆን ያው በዙሪያችን ያለ ጠላት ደግሞ መውደቂያሽን የሚያበጅልሽ ከፍታሽ ላይ ነው። ልክ ነው ወይ ብዬ ጠየቅኩኝ። ከዛ በኋላ እዛ የጠየቅኩበት ቦታ አዲሱ የህይወት ደግሞ በር የሚከፍትልኝ ስልክ ጠራ ልበልሽ በአንድ ነገር መጣ እዛ ቦታ ላይ እና ከቤተ ክርስቲያን ዞር ብዬ መኪና ውስጥ ገባሁኝ። ምናልባት መልሱ ይሄ ሊሆን ይችላል፣ ይሄኛው ከሆነ መንገዱ ደግሞ ጥሩ መልካም፣ ማንንም ሰው ሳላስቀይም ማንንም ሰው ሳላሳዝን እንኳን ሆነ። አንዳንዴ እኮ ባጎረስኩ ይባላል። ብዙ ያደረገልሽ ቦታ ላይ ጥፋትሽንም ለማሳየት ደግሞ ይሆናልና ያዝንብሻል፣ ያደረገልሽ ሰው ያዝንብሻልና እንኳን ሳላሳዝን እንግዲህ ህይወቴን ደግሞ ወደዚህኛው ቀየርኩ አልኩኝ። ስለዚህ ከአባይ ቴሌቪዥን ጋር የነበረውን ነገር የቀናት ናቸው። ያ ሁሉ ነገር ስልሽ ፈጣሪና ራስሽን አማክርሽ ይመስለኛል። አሁን ሳየው ስረጋጋ ሳርፍበት ጥሩ መልስ ነበረው ብዬ አምናለሁኝ። ነገን ባናቅም ዛሬ ላይ ግን ጥሩ መንገድ አለው። ከዛ እንዳልኩሽ በጣም ጥሩ የስራ አቀባበል ነው የተደረገልኝ። ስንገባም ብዙ ንግግሮቻችን ወደ እኔ ያደሉ ናቸው። እኔን በሚጠቅም ነበረ። ያላቸውን ሰፊ ጊዜን የሰጡኝ። እንደምታውቂው እሁድ በጣም ፕራይም ታይም ነው አይደለም ለመዝናኛው። እሁድ ላይ ብዙ ጊዜ የተለያዩ ቴሌቪዥን ጣቢያዎች ያንን ሰዓት ለራሳቸው ማድረግ ነው የሚፈልጉት፣ ምክንያቱም ብዙ ተመልካች የሚገኝበት ስለሆነ። እኔ ደግሞ ስመጣ እሁድ ላይ ነው ያለሁት፣ እሁድን የለመድኩት። እሁድ ስጡኝ ስል ብዙ የአየር ሰዓታቸውን ያሸጋሸጉልኝና በቃ አንቺ እንግዲህ ይሄን ከመረጥሽ ብለው ያላቸውን ፕሮግራም መሀሉን ከፍለው 10 ሰዓት ከፕሮግራማቸው በፊት 1 ሰዓት ሙሉ ሾዎቻቸውን ገፍተው 2 ሰዓት የመዝናኛ 2 ሰዓት ሰጡኝ ማለት ነው። እና ምን ይዘሽ ትመጫለሽ ስባል እንዳልኩሽ አስቤ አቅጄ ያደረኩት ነገር ስላልነበረ በቃ ማድረግ የምችለውን ሁሉ አደርጋለሁኝ። እነሱም ደግሞ ሙያዬን ለማወቅ ብዙ ሩቅ አይደሉም። መዝናኛውም ቁም ነገሩም ላይ ያለሽ
ጊዜ እንስጥሻሉኝና እሺ ብዬ አሰላስዬ እንግዲህ ጥሩ ጥሩ ፕሮግራሞች እነዚህ ይዤ እመጣለሁኝ ብዬ ከዛ በኋላ የተፈጠሩ ናቸው። ከዛ በኋላ ነው ውሉ ራሱ ከዛ በኋላ የተደረገ ነገር ነው። በጣም ይገርማል። እና ሾዎቹን ሳስብ ያው ስለረዳን ኢቢኤስ ውስጥም ሆነን ማዘጋጀታችን ብዙ ነገሮችን ማወቅ ብዙ አልተቸገርኩም። እሱን ቶሎ አረኩኝና ይህን ፕሮግራም ይዤ ብመጣ ጥሩ ይመስለኛል፣ ለእኔም ይቀለኛል፣ ተመልካቹም የሚወድልኝ ነው ብለን ተነጋግረን ጀመርን። ከዛ እንግዲህ በሳምንቱ ደግሞ አስብ ያ ሳይቀዘቅዝ አየር ላይ መውጣት የምትገቢበት ራሱ የሆነ ውዥንብር አለ አይደል? የሰው አስተያየት አለ። ሰው ደግሞ የቆምሽበትን ጫማ ላይ ካልቆመ ፍረጃው ሁሉ ልክ አይደለምና አንዳንዱ ገፍቼ ወጣሁም ይመስላል፣ አንዳንዱ ደግሞ በጸብም፣ አንዳንዱ ደግሞ ከኔ በኔም ሳይድ ሆኖ በጣም ተቀያይመን በቃ ብዙ መልሶች ብቻ ከሰው የሚመጣውንም ልብሽ ውስጥ ይቀመጣል። እችለው ይሆን እቆም ይሆን ወይስ ወድቅ ሆኑ በረታ ይሆን የሚል ደግሞ ፍርሃት ደግሞ የራስሽም ጥያቄ አለ። ግን እንዳልኩሽ ደግሞ አለማጉደል የሚለው ደግሞ እዚኛውም ላይ ይመጣል ማለት ነው። የራስ ማንነት ደግሞ ዲሲፕሊን አለ፣ ማጉደል የለብሽም በሚል ብርታት በሳምንቱ በቃ ብዙ ነገር ውስጥ ዩቲዩቡን መክፈት አዲስ ነው ለእኔ፣ ዩቲዩቡን አላውቀውም እና በቃ ክፈቱልኝ አልኩኝ። እዛ ያሉ ልጆች ረዱኝ። እሺ ምንድነው የሚለቀቅበት? በቃ የሆነ ካሜራ አረሳውም። የመጀመሪያ ከለቅቅ ያለው ብዬ የሰራሁትን ቪዲዮ ፎቶ ልነሳ ገብቼ ነው ፎቶግራፍ ቤት ሄድኩኝና ፎቶ አንሳኝ አልኩት። ልብስ የለብሻለሁ ፎቶ አነሳኝ። ቪዲዮ ትቀርጸኛለህ አልኩት እና አለኝ። ምን አይነት ቪዲዮ አለኝ። አይ በቃ የሆነ እኔ ላስተካክልና ስቱዲዮ ውስጥ ቪዲዮ ቅረጸኝ አልኩት። ይሄን ሁሉ ምልሽ እንግዲህ ቀናቶች ናቸው። በዛ ሳምንት ድንገት በቃ በሀሳብ ደረጃ የሚመጡ ድንገት ነው እግዚአብሔር በሚያውቀው። ከዛ ከጀርባ አስገባኝ፣ ላይት አስተካከልን። ትንሽ እንደሙያዬም እቺ እንዲህ ምናረጋት አልኩት። በፎቶ ካሜራ እንደም ሰው ጠቁራል ቀልቷል ይለኛል። እኔ በሰዓቱ አዘጋጅ ካሜራ ደቀኝ ያደረኩት ነገር የለም። እሱን በቃ ይሄንን በዚህ ዩቲዩብ ላይ ነው የምለቀው። ስትለቂ ኢንስትራክሽንም የለውም አላውቀውም። እሺ ለቅቅ ያለው የሚለው ቪዲዮ በዛ ተለቅ ለመጀመሪያ ዩቲዩብ ከፍቼ የመጀመሪያ ቪዲዮ እሱን አደረግኩ ማለት ነው። ከዛ ሰው ያው ሀዘኑንም ደስታውንም ሁሉንም ነገር ትናደረገኝ። ከዛ ሳየው ፕሮፌሽናል አይደለም ሁሉ ነገር። እሺ ምን ላድርግ? በቃ የሚረዱኝን ሰዎች ደግሞ ሶሻል ሚዲያ ላይ ጠየቅኩኝ። ከዛ በኋላ መንገዱን አሳዩኝ። በዛ ሩጫ ውስጥ ሰው የሚጠብቅብሽን ለማድረግ አደራም አለብን አደለ? የተሰራን ሰዎች ነን፣ ብዙ ልምዶች አሉን። ማነስም አትፈልጊም። እንደ ብዙሃኑ ደግሞ ሶሻል ሚዲያ ላይ እንዳለ ሰው አንቺን የማይመጥንም ነገር ይዘሽ መስራት ትጨነቂያለሽ። በቃ ሁሉም ውስጥ ትግል ነበረ። በኋላ ግን ጥሩ መስመር ያዘ መሰለኝ። አሁን ጥሩ ላይ ነው ያለን። በጣም በጣም የብዙ ሰው አቴንሽን የሳበ ትራንዚሽን ነበረ የነበረው አይደለ? እነሱም ደግሞ ቆንጆ አድርገው ተቀበሉኝ። ደስ አለኝ። በጣም ቆንጆ ፕሮግራሞች ጀመርሽ፣ ተቀባይነትም ቶሎ አገኘሽ። ግን ኢቢኤስ ላይ አሁን የለመዱሽ የነበሩ ወዳጆችሽ ወይ ደግሞ ተመልካቾችሽ ወደ አባይ ቲቪ ስቴጂ የነበራቸው ምላሽ ምን ይመስል ነበረ? ያው ብዙ ሰው የሆነ ቲቪ ነው መርጦ የሚያየው እና እውነት ለመናገር በጣም ብዙ ሰዎች ወዳጆቼ ብዙ አራቆኝም ብዬ አስባለሁ። አንቺ አንድ ነገር አይደለ እንውደደው እንጂ ሩቅ እንኳን ሄደን አንዳንድ አሁን ሬስቶራንት ወይ ካፌ ወይ የሆነ ቦታ ስትወጂ የምትነጁ መንገድ እኮ አድካሚ ነው። ወይ የምትሄጁ አቆራረጥሽ አታስቢ። ደርሰሽ ያንን የምትወጂውን ነገር አለመጉደሉን ወይም ከምትወጂው ነገር ቦታው አለማነሱን ነው የምታዩና ወዳጆቼ ተከትለውኝ በጣም ብዙ ወዳጆች መጥተዋል። የሰው ማቀባበል ጥሩ ነበረ። ብዙ ውለት አለብኝ ነው ምለው ሁሌ እኔ የሚመለከቱኝ ሰዎች በብርታቴ፣ በሀዘኔ፣ በጥንካሬ፣ በስኬቴ ሰው እንዴት አንድ ቀን እንኳን ስኬትሽ ከፍ ሲል ወይም ዝቅ ሲል የተለየ አስተያየት አይሰጥሽም እላለሁ። በጣም ጥቂቶች ናቸው እነሱ፣ ያው ጎራቸው የተለየ ሊሆን ይችላል። ግን በጣም ብዙ ሰዎች አንቺን ይመችሽ፣ አንቺን ይድላሽና ጥሩ ነገር ይሁን እንጂ እኛ ወዳጆችሽ እንደሆነ የትም ቦታ እንመጣለን ነው ያሉትና ስመጣ ብዙ የተራራቀ አልነበረም። ቤተሰቦች አብረውኝ መጥተዋል። ግን እንዳልሹ ቀላል አልነበረም። ሰው የልምዱ ባሪያ ነው። የለመድሽው ነገር እንደ ባሪያ ይገዛሻልና ያ ደግሞ የ5 ዓመት የ6 ዓመት ልምድ ነው እዛ ውስጥ ያለው። ሁሌ ቲቪ ሲከፈት የለመደው የቴሌቪዥን ጣቢያ ላይ አንቺን ማየት ይፈልጋል። እንዳልሽው ደግሞ ብዙ ቦታ አለሁኝ፣ በዛባቸዋለሁ መሰለኝ። ኧረ እንደው በዛች እንኳን ቢሉ ሁሌ መጥቼ ፊት ለፊት አለውና
የሆነ ጊዜ ግን ተነስተሽ ሪሞትሽን ስትከፍቺ የለመድሽው ቦታ ላይ ያንን ፊት አለማየት በራሱ ቅር ያሰኛል። ባዶ ይሆንብሻል። ግን ደግሞ አለሁኝ እንዲህ አይነት መድረኮችም ደግሞ ስለሌሉ ማውራባቸው መድረኮች ስለሌሉ አሁንም ሰዎች ፕሮግራሜት ላይ እንዳለ ጥያቄ ያነሳሉ። አባይ እንግዲህ ቴሌቪዥኑ ላይ ይሰራጫሉ። የሚጫኑት ግን በእኔ በራሴ ዩቲዩብ ቻናል ነው እና ብዙ ሰው ይጠይቃል። አባይ ላይ ገብተን እኮ ፈልገን ፕሮግራምሽ የለም የት ላይ ነው ያለሽው ይላሉ። ሰው የሚጫነው በራስሽ ዩቲዩብ ቻናል ላይ ነው ማለት ነው። የሚጫነው በመቅዲ ዩቲዩብ ቻናል ነው። እንዳልኩሽ መስጠት የምፈልገው ስም እሱን አይደለም። ራስን መቼም መቅዲ ብሎ ከዛ መቅዲዬ ብሎ ማቀላመጥ አይከብድም ይላል እና የችኮላን እንዳልኩሽ ዩቲዩብን ስከፍተው መቅዲ ስል ተይዟል ያልታሰበበት ነገር ስለነበረ። መቅደስ ደበሳይ ስል በስሜ በጣም ብዙ የፌክ አካውንቶች አሉ። ዩቲዩብ እንደው 10 ያላነሰ በስሜ ፌክ አካውንት አለ የኔ ያልሆነ ማለት ነው። ምን ብዬ ልስጥ? ለራሴ ለባለቤቷ ተይዟል ይለኛል። መቅደስ ኦፊሻል መቅደስ ደበሳይ አበበ ብዬ ዩቲዩብን ያኔ ለመክፈት ስንሄድ ተይዟል ይለናል። ወይም ሌሎች ሰዎች የተጠቀሙበት ነው። ምን ልስጠው? በቃ መቅዲዬ ሚዲያ ይሁን። ከዛ በኋላ እንግዲህ ደግሞ ቆሜ ደግሞ በደንብ ስበረታ ደግሞ ስሙን እቀይረዋለሁ። ማድረግ የምፈልገውን ስም እቀይረዋለሁኝ ብዬ የተጀመረ መንገድ ነው እና እዛ ላይ መቅዲዬ ሚዲያ ላይ ነው ፕሮግራሞቹ በሙሉ ከቲቪ በኋላ የሚጫኑት ማለት ነው። እና እኔን የሚወዱኝ ሰዎች ደግሞ እዛ ላይ መጥተው በሳምንት ብዙ እንግዲህ ሳምንቱን ጠብቀን ከ3 ከ4 በላይ ፕሮግራሞች ስላሉ እነሱ ላይ ማግኘት ይችላሉ። ግን እየተመለከቱ ነው ብዬ ተስፋ አደርጋለሁ። እስካሁን እንደው ያልሰሙ ሰዎች እንዲሰሙ በማለት ነው ያነሳነው። ሌላው የራስሽን የፕሮዳክሽን ካምፓኒ ማቋቁመሽ የራስሽ ስቱዲዮ እንዳለሽም ሰማሁና እስቲ ስለዛ ደግሞ ነገር ገቢዎች ግብር ከፋይነን ግን ቢሆን ሌላው ስኬት እሱ ነው። እንደውም ስኬት ካልሽው ከሆነ እንደው እናንተ እንኳን የደረሳችሁበት እንዲህ በአማረ ስቱዲዮ ሳይደስ እያለኝ ነበረ። ጠንካራ ነሽ ብርቱ ነሽ እያልኩሽ ነበር። ምክንያቱም የራስሽን ድርጅት ማቋቋም ደግሞ ሌላ በጣም ትልቅ ፈተና ነው። መስመሩን ውሉን አታቂውም። ረጅም ጊዜ ተቀጣሪ ሆነሽ ነው የምትሰሪው። እኔ ደግሞ ሙሉ ጊዜ ተቀጣሪ ነበርኩኝ። አንዳንድ ቅጥር ላይም ሆነው የራሳቸውን ስራ የሚሰሩ ሰዎች አሉና የእኔ ሙሉ ጊዜ ስራ ፕሮግራም ማዘጋጀት ማቅረብ ስለነበረ የንግዱን ዓለም ወይም በራስ ቆሞ አንድን ድርጅት የመምራቱ ነገር ብዙ ብልሃቱ አልነበረኝም። ግን እንዳልኩሽ ደግሞ ለመስነፍ እጅ የምሰጥ አይነት ሰው አይደለሁም። በቃ አንድን ነገር ከለመድኩት አዲስ ነገር መሞከር ደስ ይለኛል። ከለመድኩት ውጭ ደግሞ እኔን የሚፈትን ነገር ማየት እወዳለሁኝ። ከዛ አባይ ቲቪ ላይ እንግዲህ ሄድኩኝ። እንዳልኩሽ እዛም ሲሄድባቸው ድንገት ነው የሄድኩት። ድንገት ነው ያ ጥያቄ የቀረበው። የኔንም ደግሞ ያንን ቪዲዮ አይተው የመጣ ጥያቄ ነው የነሱም እና መቅደስ ብትመጣ ይሄን የተለየ ነገር አዘጋጅተን እንጠብቃታለን ብለው ያዘጋጁት ነገርም የለም። በመደበኛ ስርጭታቸው ነው። እኔም ደግሞ ተዘጋጅቼ ይሄን አረጋለሁ ብዬ አቅጄ አስቤ አልሜ አልነበረም። ያው ማሰቡ እንዳለ ቢሆንም ስለዚህ ስንገባ ተጨማሪ ፕሮግራሞች ይዤ ነው የገባሁት። የኔ ፕሮግራሞች ደግሞ አሁን ጉዞ ፕሮግራምን ብታዩ በጣም ጊዜ ይፈልጋል። ከዛ ደግሞ ወግና ፈትልም እንዲሁ ስቱዲዮ የራሱ አለው። ግራፊክሱን አስተካክለሽ እንግዳ ደግሞ ኤቭሪ ዊክ ለማምጣት በየሳምንቱ ደግሞ ትልልቅ እንግዶችን ሀሳብ ያላቸውን ለማምጣት እንደገና ደግሞ የልጆች ደግሞ ሳድግ የሚል አንድ ትልቅ ፕሮግራም አለን አሁን የምንጀምረው። እሱ ደግሞ ራሱ በደንብ ራሱ ስቱዲዮ ይፈልጋል፣ መገንባት ይፈልጋል። ትልቅ ሀሳብ ያለው ሾው ነው። ሌሎች ጨዋታ የተዋቁም ነገሩ እንዳለ ሆኖ እስቲ እነሱ ጋር እንዳለ ሆኖ ደግሞ እንዳላደክማቸው በራሴ ደግሞ የተወሰኑ ፕሮግራሞችን ለመስራት ብሞክርስ አልኩኝና ፈቃደኛ ሆኑልኝ። ከዛ የተወሰኑ ቀረጻዎችን እስቲ ልሞክር በራሴ አልኩኝና ከውጭ ካሜራዎችን ተከራይቼ ቲሙን ተከራይቼ የተወሰኑ ፕሮግራሞችን አዘጋጅቼ ለእነሱም እንዲቀላቸው እኔም ፕሮግራሞቹን ይዤ መሄድ ጀመርኩኝ። ጥሩ ሆነ። ከዛ በኋላ ስናየው ደግሞ የራስሽ ሲሆን አለ አይደለ ነፃነቱም አለ። አትረኪም። እስቲኛው ካሜራ ቢሆን ደግሞ እስቲኛው ሙያተኛ ቢሆን ይሄንን ስንል ሳናስበው ብዙ ነገሮች ሆኑ። ከዛ ደግሞ ወጪው ደግሞ ብዙ ነው ታውቂዋለሽ። የካሜራ ኪራይ ስታደርጊ ብዙ ወጪ አለው። ይሄ ነገር ከዚህ ካልሆነ እስቲ እንደምንም ያለን አቅም ደግሞ ምን ልሰብስብና የራሴ ነገር ቢጀመር ተባለ። ከዛ በቃ እንዴት መሰለሽ ምስለው እንደ መቅድዬ ድንገት የሆነ ሳይሆን የማስበው ደስ የሚለኝ በቃ ይሄ ይኖረኛል የምለው አይነት ነውና ጠይም ሴት ሚዲያ
ጀመርን ማለት ነው። ካሜሮቻችን አመጣን። በጣም የሚያምር ስም ነው። ጠይም ሴት አይደል? አንቺንም በደንብ ይገልጻል። ሰው ግን የሚገርምሽ ከኔ ውጭ ነው ያሰብኩት። ጠይም ከለር ኢትዮጵያዊ ከለር ነው፣ ኢትዮጵያን የሚወክላት ነው። ሴት ደግሞ ሴት አፕም ነው አይደለ? በእንግሊዝኛው ሴት ስታደርጊው አንድ ነገር ቦታውን የያዘ ሴት አፕ ነው። እዚህ ጠይም ሴት አፕ ሆኖ ግን ጠይም ሴት ደግሞ ሲሆን ሴትም ደግሞ ፓወር ናት፣ አቅም ናት፣ ብልህ ናት አይደለ? በጣም እሱ ደግሞ ዘርፈ ብዙ ነው፣ በውስጡ ሰፊ ነው። የማስታወቂያ ስራዎችን፣ ኢቨንቶችን፣ ሌሎችንም ለመስራት ሰፋ ብሎ የተጀመረ ነው። ከሱ ስር ደግሞ ኤምዲ ኢንተርቴንመንት አለ፣ መቅደስ ዳበሳ ኢንተርቴንመንት ብለን በሱ ስር ሾዎቻችንን ማዘጋጀት ጀመርን። እግዚአብሔርም ፈጣሪ ምረዳን መሰለኝ። ቢሮአችንን ከፈትን። አላወራሁትም፣ ሰዎች ማያውቁም። በጣም አሁን ወደ 9 ሰው ቋሚ ሰራተኛ አለው ጠይም ሴት ሚዲያ። የስራ እድልም ለሌሎቹ ከፈትሽ ማለት ነው። ይገርምሽ በ3 ወር ውስጥ ትልቅ ነገር እኮ ነው እውነት። በጣም የስራ እድል መፍጠር መቻል ትልቅ አቅም ነው። ተመስገን ነው ምልሽ። አንዳንዴ እኔ ብዙ አላምንም ወጥቼ ሚዲያ ላይ ብዙ ኢንተርቪው አፎይድ አደርጋለሁ ብታይ ምንም አንደኛ ሀሳብ የተለየ ወጥቼ ላውራው የምችለው። አሁን ግን ከእናንተም ሲመጣ ቢያንስ እንኳን ብርታት አለው። አንዳንዴ ወጥተሽ የምትወድቂ የምትሰበሪ ወይም ደግሞ የሚጎልብሽ ለሚመስላቸው ሰዎች ከበረታሽ፣ ከጠነከርሽ፣ ከቆምሽ፣ ነገን ማየት ከቻልሽ፣ ህልሙ ካለ እግዚአብሔር በጣም ከፍ ያለ መንገድ ያዘጋጃል። ብቻ አንቺ መልካም ሁኚ፣ ጎርተሽ አትሂጂ የሰው እድል ለመቀማት፣ የሰውን ህይወት ለማበላሸት፣ በአንድ ሰው ውድቀት ላይ ከፍታሽን ለመለካት አትሂጂ። ሰው ከሆንሽ፣ ቅን ከሆንሽ እነኝ ያልኩኝ ሳይሆን ለሆኑ ሁሉ በር ይከፈትላቸዋል። እና አሁን ሁሌ ይገርመኛል። በቃ እነሳለሁ፣ ለካ ስብሰባ ነኝ መምራት ያለብኝ፣ ልጆቹን ሚቲንግ እናደርጋለን። ይሁን በቃ ላይ አይደለ እንትኑ ለኔ ራሱ ስለፈጠነብኝ በቃ ያልኩ እንደውም አሁን ያንቺን ቲሞች ያየው ነበር። በምን እንደምትሰሩት ኤዲቲንግ በምንድን ነው? ካሜራችሁ ዳቪንቺ ነው ወይ እንዲህ ነው ወይ ያልክ ከአንቺ ደግሞ ብዙ ልምድ ወስጃለሁ በደንብ በደስታ። እና አሁን በቃ ብዙ ስራዎችን ለመስራት የተዘጋጀ ስቱዲዮ ደግሞ እንዳልኩሽ ወደ ፈጣሪ ቢረዳን ደግሞ ወደ ቴሌቪዥን ጣቢያ ለመሄድ ስለምናስብ ስቱዲዮአችን እንግዲህ እየተስተካከለ እየተገነባ ነው። ሲመረቅ በሰፊ ዋና የክብር እንግዳ ሆነሽ ትመጫለሽ። ይሄ ትልቅ ሀሳብ ነው። እውነት በእውነት መልካምን ሁሉ ነው የምመኝልሽ። ደስ የሚል ሀሳብና አላማ ነው። አመሰግናለሁ። ይሳካልሽ፣ እግዚአብሔር የሚያግዝሽ። አይቀርም፣ ይሳካል። ስለዚህ በውሳኔሽ በጣም ደስተኛ ነሽ ማለት ነው? አዎ፣ እንዳልኩሽ ስወስን በጣም እጠነቅቃለሁ። አንድ ነገር ስወስን እንደውም አባቴ ይላል ቅመምን አማክሯት ይላል። ቶሎ ውስን አድርጌ ቃልም አልገባም እንዲህም አደርጋለሁ አለም። ግን ደግሞ ከራሴ ተማክሬ ጊዜ ሰጥቸው እንደ ባለችን ጊዜ ፈጣሪን ደግሞ ጠይቄው ከወሰንኩኝ ግን ሞት ይመጣ ወደ ኋላ ጠባይልም አማካራችንሽ ከዚህ በኋላ ወደ ኋላ ላይም ብታይ በዚህ እንደውም መጥፎ ልምዴ ነው። በቃ ከተቆረጠ ሌላ ገመድ ለመቀጠል እንጂ ያኛውን። ሌላው በህይወትሽ በአንድ ወቅት ስለገጠመሽ ጉዳይ እናውራ። ያው ለማውራት ፈቃደኛ ከሆንሽ ማለት ነው። አንድ ጊዜ ላይ የግል የሆነ የራስሽ ቪዲዮ ድንገት አፈትልኮ ወጥቶ ነበርና በተመልካች እንዲሁም በአንዳንድ ሶሻል ሚዲያዎች ላይ የወሬ የሀሜትና እንደዚሁም ጀጅመንት ነገር ነበሩና። አዎ ልክ ነሽ። ሁሌ ሰው ብርቱ አይደለም፣ በጣም ደካማ ጎን ሁላችንም አለን ብዬ ነው ማስበው። በተለይ ደግሞ በምትሮጪ ሰዓት አንድ ነገር ለመያዝ አንድ ነገር ለመጨበጥ ወደ ህልምሽ በምትሄጂ ሰዓት ፈተናው ኬትም አይመጣም ከራስሽ። በጣም ብዙ ፈተናዎች ይመጣሉ፣ በዙሪያሽን ፈተና ይመጣልና ሰዎች ሳይወድቁ ከነገሮች ቢማሩ በጣም መልካም ነው። ከወደቅሽም ደግሞ መነሳት ይቻላል። እንደምታውቂው ሚዲያ ላይ መውጣት በራሱ በጣም ትልቅ ፈተና ነው። ሚዲያውና ዝናውን ደግሞ በአግባቡ መያዝ ራሱ ትልቅ ጥበብ ነው። በዚህ እንደውም እናንተ መመስገን አለባችሁ ብዬ ነው ማስበው። ኤሚ ዝና አይደለም ከባድ፣ ዝነኛውን በጣም ቀላል ነው። በተለይ በዚህ ሰዓት ዝናውን መሸከም መቻል፣ ዝና የሚያመጣውን ትዕቢት፣ ኩራት፣ ማናየኝ ማን ይናገረኛል ማለት እና ምን ይመጣል ብሎ ራስን መልቀቅ ከሌለ ያ ሰው በጣም በሳል ነው ማለት ነው። እና አንዷንሽ ከነዛ መካከል ብዬ አስባለሁ። ዝናሽን በአግባቡ ጠብቀሽ ነው የዘለቅሽው እስካሁን። ቀላል አይደለም። እኛ ጋር ስትመጪ ደግሞ ያው ገና ሲጀመር እንግዲህ ዝናውን ቻልሽው ለማስተናገድ ትንሽ ከባድ ነው።
በእርግጥ በእኔ ፈቃድ አይደለም። በእኔ ፈቃድ የሆኑ ድክመቴ እንዳለ ሆኖ ወደ አደባባይ የወጣበት መንገድ ከኔ ፈቃድ ውጭ ነበረ። ከባለቤቴ ጋር ነው። በጣም ወደው ማከብረው ባለቤቴ እንግዲህ ዘላለምዬ፣ ከሱ ጋር ሆነን ለጨዋታ የተነሳ ቪዲዮ ነበር አብረን ሆነን። ያው ልክ ነው ባልልም ከትዳር አጋርሽ ጋር ብዙ ነገር ታሳልፊያለሽ እና ከዛ በፊት ግን የነበሩ የህይወቴን ውጣ ውረዶች ለሌሎች ሰዎች አላጋራሁም። በግሌ የግል ህይወቴን መያዝ ጥሩ ነው ብዬ ስላመንኩኝ ከመጀመሪያ ከልጅ አባት ጋር ጥሩ ባልሆነ መንገድ ደስ በማይል አሁን ምናልባት ሚዲያ ላይ ስናወራሽ ልጆችም ስለሚመለከቱን አዋቂም ስለሚመለከተን ልክ ይሆን እንዴ ብለሽ ታስቢያለሽ። ግን ደግሞ አንዳንዴ ከወጣ ደግሞ ብዙ ነገር እሱንም እውነተኝነቱን መግለጽ ያስፈልጋልና የመጀመሪያው ያምነንዬ አባት በትዳር አብረን ከቆየን በኋላ ትንሽ ከባድ የነበሩ ግጭቶች ስለነበሩ እንግዲህ ብዙ ፈታኝም የነበረ ጊዜ ስለነበረ በሁለታችንም መዝለቅ አልቻለም እና ልጄን ብቻዬን ነበር የማሳድገው። ከዛ በኋላ ከትንሽ ጊዜያቶች በኋላ ደግሞ ሁለተኛ እድል አለ። እሱንም ሳወራ እንግዲህ ሰዎች ሁለተኛ እድል አላቸው፣ አበቃ የሚባል ነገር የለም። በልጅነት የተገባ የትዳር ህይወት ነበር የመጀመሪያው። እኛ ጋር በእኛ ቤተሰብ ውስጥ እንደዚህ ወንድ ጓደኛ ይዘሽ ብዙ መቆየት አትችይም። አባቴ መንፈሳዊ ህይወት ላይ ጠንካራ ሰው ነበርና የወንድ ጓደኛ ይዘዋል እኮ ከተባለ ሽማግሌ ላኪ ወደ ትዳር ግቢ እንጂ በውጭ ሆኖ እንደፈለጉ መሆን አይቻልም ነውና እህቶቼ የሚገርምሽ በ18 ዓመት ነው ያገቡት። አንደኛው እህቴ በተክሊል በ18 ዓመት ነው ያገባችው። ካህን ነው። አለምፀሐይ ደበሳይ ትባላለች። የካህን ሚስት ናት። የአዲስ አበባ ልጅ ናት። ተወልዳ ያደገችው። ሁላችንም የአዲስ አበባ ልጆች ነን። ግን ከኩዮችሽም ተለይተሽ ወደ መንፈሳዊ ህይወት ያደላ ጥሩ የካህን ሚስት ናት። እሷም የተማረች ናት፣ እሱም የተማረ ነው። አሁን እዚህ ሀገር የለም፣ ካናዳ ነው ያለው እሱ። እሷ እዚህ ናት፣ ትሄዳለች በቅርብ። ምን ልል ነው፣ ከተማ ውስጥ ማድገሽ መንፈሳዊ መሆን ትችያለሽ። አለማዊም ሆነሽ መንፈሳዊ የሆነውን ዓለምም ደግሞ ማየት ትችያለሽ። እና እሱን ነው የምናውቀው። ያው እኛ ደከማልን እንጂ እና የወንድ ጓደኛ ሲባል ቶሎ ሲጀመር ያው ወደ ትዳር ነው እና ሳንበስል ሳናሰላስል ማን ነው ምን አለው ሳይሆን ማን ነው ስነልቦናዋ ምንድን ነው፣ ብርቱ ናት ወይ ለትዳር ዝግጁ ናት ወይ የሚለውን ወይም ዝግጁ ነው ወይ የሚለውን ሳታይ በልጅነት ነው የገባሁት የነበረው። ብዙ ፈተናዎች ነበሩትና አልዘለቀም፣ ከባድ ቢሆንም። ከዛ በኋላ ግን እንዳልኩሽ ራሴ ላይ ስላተኮርኩኝ ወደ ስራዬ፣ ሙያዬን፣ ልጄን ደግሞ ጥሩ አድርጌ ለማሳደግ ሳይጎልበት ከለመደው በላይ አድርጌ ለማሳደግ በጣም ብዙ ፈተናዎችን አይቻለሁኝ። ብዙ እንባዎችን አሳልፌያለሁ። ብዙ የመከራ ጊዜያቶች አልፈዋል። ምክንያቱም ከባድ ነው፣ እንደምናስበው ቀላል አይደለም። ልጅ ብቻ ማሳደግ፣ ትዳር የሚባለውን ጥለሽ መውጣት፣ የስነ ልቦናዊ፣ አካላዊ፣ የፋይናንሻል ጉዳት ብዙ ነው። አንዳንዴ ጠባሳውን ትሸፍኘዋለሽ እንጂ አይሸርም ሁልጊዜ እና ከዛ ከወጣሁኝ በኋላ ግን እንዳልኩሽ ብዙም ደግሞ ከትዳር ተለያይቶ ብዙ እዛም እዚህም ሌላ ዓለም ውስጥ መግባቱን አልፈለግኩም እና ጥሩ ህይወት ከተገኘ የሚመስለኝ የሚያከብረኝ በደረስኩበት የሚደርስ የሚደግፈኝ ህልሜን የሚያይ በርቺ የሚለኝ ብዬ እግዚአብሔር የሰጠኝ በጣም ትልቅ ሰው ነው እና ከሱ ጋር እንግዲህ አብረን ቤተሰብ የሚያውቀው ህይወት ነበረን እና በዛ መካከል ላይ ነው አብረን ሆነን ለጨዋታ የተቀረጸ ራሴ ነኝ ቪዲዮን የቀረጽኩት። ላሳየው ነው ለሱ ሰው የተጫወትን እየሳቀን በቃ ከእንቅልፉ ሲነቃ ይህንን ቪዲዮ አሳየዋለሁ እና ብዬ ያስኩት ቪዲዮ ነበር። በሰዓቱ ለሱ ካሳየሁት በኋላ ከስልኬ ላይ አልጠፋም። ስልኬን ራሴ ጋር ነው ያረኩት። ሴኪዩርድ የሆነ ነው። ከዛ በኋላ እንግዲህ ብዙ ታሪክ አለው። ግን ዞሮ ዞሮ በራሴ አካውንት በራሴ ገጽ ብዙ ነገሮች ተደርገው ስራ ላይ ባለሁበት ጊዜ ነው። በነገርሽ ላይ አርሳውም እኔ አስፊቲ ናፍቆት ሆነ አንድ የህፃናት መጫወቻ ላፍቶ ይመስለኛል ላፍቶ ሞል ግራውንድ ውስጥ መጫወቻ እየተጫወትን ነው እና ቪዲዮ እዛ ስራ ላይ ሆኜ ተለቋል በራሴ አካውንት ማለት ነው፣ የቲክቶክ ገጽ እና ብዙ የሚያከብሩኝ የሚወዱኝ ሰዎች ከሱ ጋር የሚያውቁ ሰዎች ኧረ ምንድን ነው የሚሉ በጣም ብዙ መልእክቶች ስልኬ ላይ ነበሩ። እኛ አንደርግራውንድ ነን፣ ስልካችን አይሰራም። ስንወጣ በጣም ማከብራቸው ሰዎች ትልቅ ሰዎች ስልኬ ላይ ደውለዋል። አነሳሁኝ ያሉ ወዳጆቼም እና አቤት ስንል
ኧረ መቅዲ የሚያውቁት ከባለቤትሽ ጋር ዘላለም ጋር እኮ የሆነ ቪዲዮ ወጣ። የማያውቁ ጭራሽ ከልጅ አባት ጋር ደግሞ ተለያይተን የነበረውን ዋጋ የማያውቁ ሰዎች ደግሞ ምንድነው ማነው ከእንደዚህ አይነት ነገር አለ እንዴ ምንድነው የሆነ ማነው በራስሽ አካውንት እንደዚህ እና አላውቅም። ከዛ በኋላ በጣም የተረበሽኩት የነበረው ቀጥታ ወደ ቤት ነው። የስራ ባልደረቦቼ ይዘውኝ ሄዱ እና ገብቼ በራሴ አክሰስ ማድረግ ስለምችል ገብቼ ወዲያው ለማጥፋት ሞከርኩኝ። ከዛ በኋላ ምን ልበልሽ እንግዲህ ያንን ቀን በጣም ከባድ ጊዜ ነበረ ማለት ነው። ጥያቄ ነው ለኔም እንዴት ሊሆን ቻለ? ምክንያቱም እኔ ስልክ ላይ ያለው ራሴ ነኝ። በጣም ማይገኝ ቦታ ምንሽ ሴኪዩርድ ነው የተቀመጠው። ማው ማጥፋት ነበረብኝ፣ መቅረጽም አልነበረብኝም። ግን ከራሴ ከትዳር ጋር ብዙ ነገሮች እኮ ታረጊያለሽ ስልክ አሁን እንደዚህ ያልሽ፣ ግን እንዴት አደባባይ ሊወጣ ቻለ? በዛ ላይ ደግሞ በራሴ የግል አካውንት እንዴት የሚለው ለብዙ ጥያቄ ነበረ። በኋላ ግን ብዙ አንዳንድ ነገሮች ስለነበሩ ወደ ህግ ጉዳዩ ሄደ። ህግ ያዘው፣ መጣራት ጀመረ። ከዛ በኋላ የሚገርምሽ በዛው ቀን ውስጥ ቤቴ ተዘረፈ። ቤቴ ሲዘረፍ የጠፋው የዋይፋይ ገመድ ኬብል ነበረ። ብዙ የተቀናጀ ነገር ነበረው ቤቴ ውስጥ አክሰስ ተደርጎ በራሴ አካውንት ብዙ ነገሮች ተደርጎ ነበረ። ከዛ ያ ሁሉ ነገር ለካ ፕላንድ ነው፣ የተጠና የተቀናጀ ከስኬትሽ ወደ ኋላ ሊያደርግሽ የሚፈልግ ያለሽበትን ቦታ እንግዲህ ክብርም ከሆነ ሊያዋርድሽ በድክመትሽ ደግሞ ሊጎዳሽ የሚፈልግ ነበርና በኋላ ብዙ ነገሮች አለፉ። I'm sorry መቅዲ ቀላል ችግር አይደለም። ሲያልፍ ስቶሪ ሆነና ብዙ ሰው ራሴ ያደረኩት ራሴ አንዳንድ ሰው ቁናውን ለማግኘት አንዳንድ ሰው ብዙ ይመስለዋል። ግን እንዳልኩሽ ብዙ ውስጥም ገብቼም አላወራው በህግ ዙሪያ የተያዘና በህግ ቅጣት የተገኘበት ነገር ስለሆነ አሁን ዘርዝሬ ማውራቱ ይቅርባይነቱን ሽርብኛል ብዬ ነውና እንደው በወቅቱ ግን እንደው በስነ ልቦናሽና በግል ህይወትሽ ላይ ያሳደረብሽ ተጽዕኖ አለ? ይሄ ነው የምትይው? በጣም ከባድ ጊዜ ነበር። ከወጣው ነገር ይልቅ ይዞት የመጣው ውጣ ውረድ በጣም ፈትኖኝ ነበር። እኔም ብቻ ሳይሆን ቤተሰቦቼን፣ እናቴን፣ አባቴን፣ እህቶቼን፣ በዙሪያ ያለን ሰው፣ ከምንም በላይ ልጄን። አይቆምም ኦኬ ይሄኛውን ተፈትኘን ስትይ ያ የሚያመጣብሽ ደግሞ ጉዳቶች ተራቸውን እየጠበቁ ይመጡ ነበረና መሸከም እስከሚያቅተኝ ድረስ በጣም ተፈትኜ ነበረ። ከዛ በኋላ ግን እንዳልኩሽ አማራጭ የለም፣ መበርታት መቆም አለብን። ለልጆቻችን መኖር አለብን። ለመቅደስ ህልም፣ ለነገዋ መዳረሻ፣ ለለፋችበት ለደከመችበት ነገር መቆም አለባት። ለቤተሰቦቿ ደግሞ ኩራት ናት፣ መቆም አለባት። ፈጣሪም ደግሞ እንደዚህ ወድቀን ወይም ደግሞ ባልተገባ ቦታ ተገኝተን በዛው እንድንቀር ፈቃዱ አይደለም። መነሳት ደግሞ መመርመር አለብን ራሳችንን እና ራሴን መረመርኩ ማለት ነው። መቅደስ ምኑ ጋ ነው ድክመትሽ? ምን አጠፋሽ ብዬ መቅደስን መጀመሪያ የገሰጽኳት እሷን ነው። ፈለገ ቢሆን ከትዳር አጋርሽ ጋር ቢሆን ከፍቅር ጓደኛሽ ጋር ቢሆን ስልካችን የኛ አይደለም። ከዛ በኋላ የገባኝ ነገር ሰው ስልኩን አንስቶ አንድ ነገር ካደረገ በኋላ ያንቺ አይደለም፣ ከአንቺ ቁጥጥር ውጭ ነው። አንቺ ብታጠፊው ወይም ደግሞ የጠፋ ውስጥ ገብተሽ ድጋሚ ብታጠፊው ያ ነገር የተመዘገበ ጉዳይ ነው እና የፈለገ ጥሩ ትዝታም ቢሆን መጥፎ ትዝታም ቢሆን ስልካችን ላይ ማስቀመጡ ልክ አይደለም። ከዚህ በኋላ ደግሞ ስልክ ላይ ለሚቀመጡ ልክ ያልሆኑ ነገሮችም እኔ የሚያረኳቸው ሰዎች ያረጓቸውም ነገሮች ልክ እንዳልሆኑ መቅደስ መዘንኳት ማለት ነው። ይሄ ነገር ልክ አይደለም። ስለዚህ የራሴን ቅጣት ወሰድኩ ማለት ነው። የራሴን ጽዋ በደንብ አድርጌን የጠጣሁት የጥፋቴን። እሺ ሌላ ደግሞ ምንድን ነው ስል ሰው ማመን ከባድ ነው ለካ። የኔ የምትይው ሰው ጓዳሽን ጎድጓዳሽን የሚያውቅ ቁስልሽን ድክመትሽን የሚያውቅ ሰው ለካ ደግሞ ሁሉ ሰው መልካም አይደለም። ለካ ሰዎች አንዳንድ ጊዜ ክፉ ናቸው። የእውነትም መልካምም ሰዎች አላቸው ሁሉም። እሱን ደግሞ አወኩኝ። ለካ የኔ የምላቸው ሰዎች የኔ አይደሉም። የኔ አይደሉም ያልኳቸው ሰዎች ደግሞ ለካ የኔ ናቸው። በወደኩበት ሰዓት ይደግፉኛል ያልኳቸው ሰዎች ለካ መደገፊያ አይደሉም። የማላቃቸው ሰዎች ደግሞ ለካ መደገፊያ ናቸው። የኔ ያልኳቸው ተቋማት የኔ አይደሉም። የኔ አይደሉም ያልኳቸው ደግሞ ስለኔ ቆሙ ደግሞ
በጣም ትልልቅ ተቋማት ነበሩ፣ የኢትዮጵያ ሕግ ሴቶች ማህበር፣ ሌሎቹም። ለካ ደግሞ እንደዚህ ደግሞ ሀብቶቻችን አሉ ለካ የሚቆሙ ከኛ ጋር ለጉዳታችን ለጥቃታችን የሚቆሙ ብዬ ብቻ ብዙ ሚዛኖችን ከዚህ ውስጥም እንደተባለው ኢቢኤስ ቴሌቪዥንም ይለፍ ጊዜው ይለፍ በመረዳት እኔን ውስጥ ሌላ በተሻለ ሞገስ በተሻለ ክብር ትመለሻለሽ። እንኳን ብዙ ነገሮች ከአንቺ ውጭ ሆነውም እንኳን ቢሆን ደግሞ ሰው ይሳሳታል፣ ሁለተኛ እድል ምንሰጥ ሰዎች ነን ብለው በጣም በቀናነት ነው የተቀበሉኝ። አመሰግናቸዋለሁ ሁሉንም። ከዛ ውጭ ህዝቡም እንዳልኩሽ በቃ እንደኔ ሆኖ በሚዲያው እንደውም ከሚሰብሩ ይልቅ የሚያበረቱ ቃላቶች፣ ነቃታለን፣ ብርቱ ናት፣ ጠንካራ ናት፣ አይዞሽ፣ ቀና በይ የሚሉ ድምፆች በጣም ብዙ ነበሩ የሚገርምሽና ከዛ ደግሞ በጣም ደክሜ የነበረበት ጊዜ ነው በመንፈሳዊ ህይወት እንዳልኩሽ። መቅዲ ሲባል የሆነ ቦታ መቅዲ መጣች ሲባል ዓለም ከአንቺ በታች የሌለ ነው የሚመስልሽ። ሰው ቅድሚያ መቅዲ ነበር። በቃ ልክ እንዲህ ነው በቃ እሷ ከሌለች እሱ ካይ ሲባል ዓለምን ያንቺ አድርገሽ ትቆጣለካ። ሰው የፈለገ ቢገነባው ዓለማዊውን ብትገነቢው ዝናውን ብትገነቢው ልክ አየሁት በሰከንድ ነገሮች ሁሉም አፈር ከድሜ ይገባል። በቃ ሁሉ ነገር ያልፋል። የማያልፈው አብሮሽ የሚቆመው አይዞሽ ብሎ የሚያበረታሽ ደግሞ የሰራሽ ሰሪሽ ፈጣሪሽ ነውና ፊቴንም አየሽ መለስ አድርጌ ስለነበረ ያደግኩበትን ትቼው ስለነበረ ወደዛ ደግሞ ዞር ብዬ ለካ ከአንተ በጣም ብዙ ርቅ ያለው የቀረብኩ ወደ ዓለም ስቀር ወደ አንተ ደግሞ ያለውን መንገድ ብዙ ርቄው ነበር ለካ ብዬ ይቅርታ ማለት ያለብኝን ንስሐ መግባት ያለብኝን ለዚህኛው ስህተት ሳይሆን ለብዙ ስህተቶቼ ላልተገለጡብኝ ላልተጻፉብኝ ኃጢአቶቼ ግን በስውር ላጠፋኋቸው ብዙ ስህተቶች ሁሉ ይቅርታ ለካ መጠየቂያ ጊዜ ነበርና ይቅርታ ጠይቄ ተመለስኩኝ ማለት ነው። ስመለስ እንዳልኩሽ ከፈጣሪ ጋር የጎደለው መንፈሳዊ ህይወት ለማከም ትንሽ ሄጃለሁኝ። ድክመቶቼንም የነበሩ ሁሉ ድክመቶቼንም ለማረም ከዛ ጠንካራዋ እንግዲህ አሁን ከጠነከረች ጠንካራዋ መቅደስ ከዚህ በኋላ ምንም የሚሰብራት የሌለችውን ባቸውን እንዳሳፈርኳቸው አልኩኝ። መቅደስ ደበሳይ ተብሎ ከያንቺ ስም ብቻ አይነሳ መቅደስ ደበሳይ እንዲሆነች ነውና የአባቴን ደግሞ መቅደስ ደበሳይ እንዲያደረገችላቸው መቅደስ ደበሳይ ይሄን አደረገች በሚለው መስተካከል አለበት የሚለውን ነገር በቃ ወሰንኩኝና ፈጣሪ ምረዳኝ። የጎደሉብን ያሳመሙን ነገሮች አይሽሩም፣ ታስታውሻቸዋለሽ። ግን ህመሙን እዛ ቦታ ላይ ቆመሽ ደግሞ አያሙሽም። ታሪክ ሆነው እንደዚህ ሌሎች መማሪያ ሆነው ይቀርባሉ። የምትፍቂያቸው አይደሉም። በቃ መደርደሪያሽ ውስጥ እንደ አንድ ሼልፍ ሳብ አድርገሽ እሱን ገጽ ላለመግለጥ ትሞክሪያለሽ፣ ሌላኛውን ምዕራፍ ትገልጫለሽ እንጂ ከመደርደሪያው ግን የሚነሱ ታሪኮች አይደሉም። ዋናው ነገር ግን ከስህተትሽ ተምረሽ ጠንክረሽ ወጥተሽ ስታልፊው ነው። እውነት ነው የምትሰሪበት ነው ብዬ ስለማስብ እውነት ነው። ሰው ራስሽን ያወቅሽ ቀን እኮ ዓለምን ካወቀ ጠቢብ ነው የምትበልጪው። ምንድን ነው የኔ ስህተት? ምንድን ነው የኔ ጥፋት? የመቅደስ ደካማ ጎን ምንድን ነው? ለያንቺ ደካማ ጎን እኔ ሊሆን አይችልም። የኔ ድክመት አለ፣ የደከምኩበት አለ፣ የበረታውበት ደግሞ አለ። ስለዚህ ብርታቴ በደንብ እንድታቂ፣ ይሄ የወደቅሽባቸው ቀናቶች ብርታትሽ እንድታቂ ያደርጉሻል እና ደግሞ የደከምሽበትንም እና ብዙ ተምሬበታለሁ። ግን አሁንም ሰው ፍጹም አይደለም። አሁን እየኖርን ከሆነ እንሳሳታለን፣ እንወድቃለን፣ ነገም ባልተጠበቀ ቦታ እንገኛል። ሰው ነና፣ ነገ እንድናቅ አልተፈጠርንም። እንጥራለን፣ እንደክማለን፣ ግን ደግሞ ፍጹም አይደለንም። አሁንም መቅደስ ፍጹም አይደለችም። ብዙ ስህተቶች የምትሰራ ሴት ናት። ብዙ ጥፋቶች ያሏት ሴት ናት። ግን ከጥፋቷ ለመታረም የምትሞክር፣ በጥፋቷ ውስጥ ሰዎች እንዳይጎዱ የምትሞክር ሴት እንጂ ፍጹም ሴት እንዳይጠብቁ ተመልካቾች ብዙ ምትደክም ሴት ናት። ማንሳታችን አሁንም ዋናት ዳግም መነሳት እንዳለ በጥንካሬ እንዲማሩ ያደርጋል ብዬ አስባለሁ። እና አንዳንድ ሰው ይሄ ህይወቴ ውስጥ ይሄ ገጥሞኝ ነበረ፣ ተጎድቼበት ነበረ፣ ግን በጥንካሬ አለፍኩት። ወይ ደግሞ በጸሎትም ሊሆን ይችላል፣ በመንፈሳዊ ጥንካሬም ሊሆን ይችላል። በተለያየ መንገድ መቼም ጠንክረሽ ትነሽና ህይወትሽን ትቀጥያለሽ እና ያ ትልቅ ትምህርት ስለሚሆን ማንሳታችን አንቺም መግለጽሽ ደስ ብሎኛል። እንግዲህ በህይወትሽ ትፈተንሽበትና በጥንካሬ ያለፍሽበትን ታሪክ ነው ያወራሽን። ትንሽ ቀለል እናድርገውና ደግሞ ለጨዋታ እንግባ በደስታ አይደል? አዎ። በስራ ወቅት ያጋጥምሽ በጣም አስቂኝ የምትይው ወይ ደግሞ አዝናኝ የምትይው ገጠመኝ አለሽ ወይ?
ካለሽስ ምንድነው? ብዙ ነው ብዙ ነው። እንደው የሚገርመው ወይ የሚያስቀው አንዳንድ የምሽት ጊዜያቶች አሉና በተለይ ስንሰባሰብ አቅራቢዎች አንድ ላይ ተሰባስበን የምሽት የበዓል ስራዎችን ስንሰራ ሃይፐር ትሆኛለሽ፣ ድካሙ አለ፣ አንደማመጥምና ያው ሉላዬ ባንዱ አካልስ አንዱ ሰው ያወራል አይደለ? አይቆምም ሳቅና ትቆጫታው ከጀርባ ይታገሱሻል፣ ትንሽ ድካሙም አለ። ከዛ ግን አይቆም አንዱን እያየ ይስቃል። እናረሳ ባንዴ በቃ ይሁን ዘወትር ይመስለኛል አንድ ነገር ተናገረ፣ ሲሪየስ ነገር ነውና ጀመርን። አልቅሰን ሜካፓችሁን ተስተካክሎ በቃ ተቆጥተን ሁላችንም እኔ ሉላ ትጀምራል። እሷን ደግሞ ተቆጣ እንዴት ይቁም ነው የእሷ ሳቅ ደግሞ ያስቅሻል። በኋላ የሚወርደው ሊሆነ እሱ ሲያልቅ ደግሞ ዳጊቀን ረጅም ሰዓት እርስ በርስ በቃ ማለት መጨረሻ ጥርሳችን ክስ አድርገን ነጠላ መቀክሩት አንዳንዴ ይገባል ሁላና እማረሳቸው ይሄ እውነተኛም ስለሆኑ እንደሱ አይነት አጋጣሚዎች። እንግዳ ደግሞ ስትጋብዥ ያው የተለያየ እንግዳ ይገጥምሻልና አሸናፊ ከበደ ድምፅ አይሆን አረሳውን በጣም ጨዋታ አዋቂ ነው ምናምንና ልምድ ነገር አለው፣ እጁን የሚያረገው ነገር አለ፣ አንድ ልምድ አለውና እንደሱ ሲያረግ አረባኬን እሱ ባረገጉት እና ያው አንዳንዱ ሚዲያ ላይ ማታወጩ ትንሽ ልክ እሱም እያወራ በመሀል እንደሱ ያደርጋል ልጁን። እኛም ደግሞ በቃ ለመተላለፍ ሁሉ በጣም አስቸጋሪ ሆኖ ነበር የኛም ሳቅ። ከብዙዎቹ የጥበብ ሰዎች ጋር ስትሰሪ ሁሉ ሰው ካራክተር አለው። በተለይ ድካም ካለ ደግሞ ወደ ማታ አካባቢ ከቀረች ድካሙ በራሱ በቃ ሌላ ሳቅ የሚልሽ። በጣም ብዙ ገጠመኞች በጣም ብዙ ገጠመኞች በስራ ላይ ይገጥሙናል። መሳቅ ነው ያው በቃ እንደምታየው እኛ እንደውም ከጀርባ ምንስቀው አይበልጥም ብለሽ ተቆራርጦ ኤዲት ተደርጎ አምሮ ይወጣል እንጂ አብዛኛው ሳቅ ከሳቅ በጨዋታ ነው የምትሰሩት ስራ። ከጀርባ ያለ ስራ በቃ አንዳንዴም ብሉፐር ነገር ሆኖ አስቂኝ ሆኖ ተሰብስቦ ይወጣል። አይተሹ ከሆነ እንጂ ከጀርባ ምንሰራው ስራ በጣም መዝናኛ ነው ራሱን ይቻላል። እንደው እንግዳ ስንቀጥረሽ ቀርቶብሽ ያውቃል? እንዲቀር ራሱ አልፈቅድም እኔ በህመም እንዲቀር አልፈቅድም። የምርሽ ነው? አንዳንዴ ስለምባረር ነው። በእናትህ ከቀረ ያባረሩኝ። አሁን ምን እንደምለው በቃ እንግዳ ቀጥሬ መቶ እግሩ እስከሚረግጥ ድረስ እረፍት አልሰጠው። በጣም ተጨቃጭ እንደው እንግዶች ይቅርታ እስከሚመጣ ልብ አያርፍም። ይመጣል አይደል? እንዲሆናል። አይ እንደው ችግር ገጠመኝ በቃ አረ በፍጹም በቃ ቢገጥምም እንዲቆም እንዴ አሞት ከሆነስ ወይ እንዲና በቃ አንዳንድ እንግዶች እንደው አክብረውኝም አሟቸው ይመጣሉ። አንድ ያረሳውም ደግሞ የቡና ሰዓት ፕሮፌሰር ወርቁ የሚባሉ አዲስ ዩኒቨርሲቲ መምህር ናቸውና ልጅ አሞኛል በቃ እርሰው ከቀሩ አርብ ነው እንግዳም የለኝም ተባረርኩ በቃ አልኳቸው። ከምትባረር ይመጣሉ። ቡናው የሚገርም ሸጥቻቸው ሀሳብ እያወሩ እየተንቀጠቀጡ ቡናው ልብሳቸው ላይ ተደፋና ሁሉም ደነገጥ አቆሙ ምናምን። ለሷ ብዬ ነው እኮ እንዲህ ብላይ ነው አሉና በጣም ነው ያከበርኳቸው። ወይ ይሄን ያህል ተጭኜ ነው ለካ መጣኋቸው ብዬና ኖ የለም እኔ ጋር በቃ የሆነ ጊዜ እንደውም እስቲ እሷ ታናግራቸው ይባል በሌላ ብልሃት አይደለም በመጨቅጨቅ ቴክስትም እደውላለሁ። አላያችሁትም እንዴ አደራ ሌላ እንግዳ ላይ ያስኩን በቃ ይሄ አይቻልም ብሎ መልስ ማምጣት ነውር ነው። እኔ ጋር አሁንም ልጆች ይላቸዋለሁ ምቻለውን መቆፈር መልመድ አለባችሁና ወይ በቀጭቅጭ አድርጌሽ ስትመጪ ነው እፎ የሚለው። እኔ ገና ካልሽኝ ራሱ ችግር የለውም በቃሽ ምናምን ልልሽ እነሱ ደግሞ አይሆንም ይሉኝታም ይዝሻል። ሰውም ላለመጫን ግን ትመጣልሃል አትመጣም ምናምን ማለት ትንሽ ተለምዷልና በሱ ምክንያት ብዙ እንግዳ እንኳን አይቀርብኝም። ግን እንዳልኩሽ ግን በቃ ማታ ራሱ ደውልና አንዳንዴ ከምሽቱ 5 ሰዓት እና አይደውልና 5 ሰዓት ነው ወይ በጣም ይቅርታ ግን ልዝጋ እና ቤት ውስጥ ሆነን አስቸኳይ በጣም አስቸኳይ ልክ ይሆን አደጋ እኮ ገጥሞኝ ነው የሚመስለው። አደጋ ገጠመኝ እና እንደውም በቅርብ አንድ እንግዳ ጋር ደውዬ ደህና መሹ ምን ያው የህግ ትልቅ ኃላፊ ስለነበረ አይ አስቸኳይ ምን ነው ምን ገጠመሽ? እንግዳ እንዲሆን እንዴ በስመ አብ 5 ሰዓት ላይ ደውለሽ ምን ነው መቅደስ ይደረጋል እንዴ? 5 ሰዓት እኮ አደጋ ገጠመኝ የሆነ ነገር ችግር ገጠመኝ በምሽት ምት ይመስለኝ ነው በቃ ነገ እንደውላለን
ያፍሬ ይሄ አንዳንዴ ለማድረግ ለማሳካት የምትሄጁ ሩጫ ውስጥ እንትን አታደርጊም። እንዲህ ይቅርታ ጠይቃለሁ መቼስ። በዚህ ግን ያው ለጥሩ ነገር ለበጎ ነገር ነው እንዲሆን ነው እንዲሳካ ስለሆነ። ሌላ እንደው ከጠየቅሻቸው እንግዶች ከሚታወቁ ሰዎችም ወይ ሀሳብ ካላቸው ሰዎች ሊሆን ይችላል እንደው እንኳን ጠየቅኩት ያልሽው ወይ ደግሞ አሁንም የምትፈልጊው በቃ በጠየቅኩት ብለሽ ደግሞ የምታስቢ ሰው አለ ወይ? ካለስ ማን ነው? በዚህ በተጣበበ ጊዜ አሁን እኮ እኛ የምንኖረው እንደ ውጭ ሀገር እንዳሉ ዲያስፖራዎች ነው አይደል? አልታዘብሽም? ድሮ እኮ ኢትዮጵያ ውስጥ ጊዜ አለ፣ ጊዜ ነበር፣ ጊዜ አለ። መጫወቻ፣ ካፌ መሄጃ፣ ፀጉር ቤት እንደ ረጅም ሰዓት መቆያ፣ ሻይ መጠጫ ጊዜ አለ። አሁን እኮ የምንኖረው ልክ እንደነሱ በቃ ከ16 ሰዓት በላይ እየሰራሽ ሩጫ ነው። እና ሰው ከመጣ ጊዜውን አጣበቅ የሆነ ነገር ትቶልሽ ነው የሚመጣው። እና አክብሮሽ መጥቶ አንቺ ቦታ ላይ ሲቀመጥ ሁሉም ሰው በጣም የተከበረ ነው። ውጭ ብዬ ባወራት ብዬ የምመኛት ጋዜጠኛ መዓዛ ብሩ በጣም ማከብራት ሴት ናት፣ መወዳት ሴት ናት። ወጎቿ አንደበቷ ሁሉ በጣም ይማርከኛልና እሷን በጣም አከብራታለሁ። እንደው ለመጠየቅም ሳይሆን እንዲህ አይነት ሰዎችን ቁጭ ብለን ጥሩ ቆይታ ቢኖረን ብዬ እመኛለሁ። ሁሉም እንደሙያው አንቺም የተከበርሽ ሴት ነሽ፣ ጥሩ ህይወትሽ የሚናገር ሴት ነሽ። ቁጭ ብለሽ ስትጠሪኝ እዚህ ላይ መቅረብም ደስ ይለኛል፣ ከአንቺ ጋር ማውራቴም ደስ ይለኛል። በጣም ቆንጆ ደግሞ ጥያቄ አለኝ። ካስተካከል ችግር አለ ይችማይ ብዙ ጊዜ ያሉ እንግዶች ላይ ጠጋ አድርገሽ ቀረብ ካረግሽ ነገር አለ ማለት ነው። እሺ ቀጥይ። ዛሬ ከባለቤትሽ ጋር የተነሳሽው አንድ ፎቶ አለ፣ ጀርባው ነው የሚታየው እና ፊቱን አንድን አልተጫንሽም? አንድን ይጫኑ መልኩን ለማየት ተብሎ ብዙ ገንዘብ ተሰብስቧል አሉ። እኔ ባረገው ጥሩ ነው እኮ። ምክንያት አለሽ ወይ? ፊቱን ነው ማየት የፈለግ ስልክ ላምጣና ወደዚህ አድርጌ ለተመልካች እኔ ያየሁትን መደበቅ አልችልም። ተመልካቾቼ ማየት አለባቸው። ዛሬ ምን የተደበቀ ነገር ሁሉ ልክ ይኸው እየተጫወትን ነውና ማን ነው መሰለኝ ነው እንዴት ማን ነው? ምክንያት አለሽ ወይ? እንዴት ተዋወቅሽ? ብዙ ነገር ማወቅ እንፈልጋለን። ሰስፔንስ ሆኗል ታሪኩ መደበቁ። ማን ነው እንግዲህ ባለቤቴ እውነት ለመናገር ትልቅ ሰው ነው የሚያሰኘው። ከምንም በላይ ማንነቱ ባህሪው ነውና በጣም የተከበረ ሰው ነው። የግራዝማች ሰለሞን መብራቴ የመጀመሪያ ልጅ፣ ቀድሞ ጊዜ ትልቅ ኃላፊነት የነበራቸው ሰው ናቸው። የእሳቸው የመጀመሪያ ልጅ ነው። እንግዲህ ከሀገር ውጭ ረጅሙን ጊዜ ይኖራል። በሙያው ጥሩ ፕሮፌሽናል የሆነ ስራ የሚሰራ ሰው ነው። ከሀገር ውጭ ነበረው። አሁን ደግሞ እንግዲህ ሙሉ በሙሉ እዚህ ሀገር ከመጣ በኋላ የተለያዩ ስራዎችን ይሰራል። ከኔ ጋር የተዋወቅ ነው በአጋጣሚዎች ነው። እሱ ሊያቀኝ በፈለገበት ጊዜ ቶሎ እኔ ምላሽ አልሰጠሁትም ነበር። አይገርምሽም? እንዲህ እንኳን የምኮራ ብዙ ሰው አልነበርኩም። ግን አንዳንድ ጠንቷል ለምትይው የራስሽ ሲሆን ግን ትንሽ ደግሞ ደጅ ታስጠኛለሽ። ትንሽ ጊዜ ያው እሱን በሚመዝንበት ሚዛን፣ በሰዓቱ በነበረው ሚዛን ልክ ውስጥ ነበርኩ ይሆን አላውቅም። በእኔ ሚዛን ግን ከመመዘኛዬ በላይ ነበረ። በጣም አስተዋይ፣ የእውነት ሰው ስለ ባለቤቱ ክፉ አያወራም። ግን የኔ እንኳን ለመናገር ብዙ ሰው እኔን ካየኝ በኋላ ባለቤትሽን ያው ነው የሚለው። ምክንያቱም በእኔ ህይወት ውስጥ የእሱ ብርታት የታየ ትልቅ ሰው ነው እና በብዙ ከባድ ጊዜዎች ውስጥ አብሮኛለ። እንደውም ሁል ጊዜ ስራ ባልደረቦቼ ይሉኛል እና የሆነ ጊዜ ስቱዲዮ እየተስተካከለ ሌሊት ነበር የምንወጣውና ቀን እንገባለን። ከሌሊቱ 10 ሰዓት 9 ሰዓት ነው ስራ ጨርሰን የምንወጣው። ቀን ይረብሽ ስለነበረ ድምፅና በነዛ ሁሉ ጊዜያቶች ሁል ጊዜ አጃቢ ነበረኝ። በቃ መኪና ውስጥ ያን ያህል ሰዓት እረፍት እያደረገ ልክ እኔ በምወጣበት ሰዓት ከኋላ ተከትሎኝ ይሄድ ነበረ። ያን ሁሉ ወራት ማለት ነው እና ሁሌ ይሉኝ ነበሩ ላይ የምራሱ ትል ነበረ። ምን አይነት ሰው ነው ግን? በጣም በቃ ባህሪው በጣም ይደነቁ ነበርና ሁሌ እሱ አለ። አሁንም ስራዬ ላይ እሱ አለ። በማመሽበት ጊዜ እሱ አለ። በምታመምበት ጊዜ እሱ አለ። ከልጄ ጋር እሱ አለ እና አንዳንዴ እንደውም በቃ ደክሞኝም ስራ በስቶም ስተኛ ባለመሰልቸት ልጄን ጠዋት ትምህርት ቤት ወስዶ አምጥቶ በቃ ብዙ ነገር በቃ ለእኔ ህይወቴን እውነት ለመናገር እየቆምኩኝ ከአንዱ ደረጃ አንዱ ደረጃ ከፍ እያልኩ መሄዴ ውስጥ ትልቁ ድጋፌ እሱ ነው፣ ብርታቴ ነው እና በጣም አመሰግነዋለሁ። ብዙ ጊዜ ነጭናጫ ነኝ፣ እንደውም ስራ ስለሚበዛብኝ ምናምን በአግባቡ ቃላት አዋቂ ነኝ፣ ግን ያው
ዛሬ ያመሰግናለሁ። በጣም ጨዋ ያሳደገው ቤተሰቦቹ በጣም የተከበሩ ሰዎች፣ እውነት ለመናገር ይሄ ስርዓትን የኖሩበት በአንድ የመጣ ሳይሆን ዲሲፕሊን ያላቸው ስርዓት ያላቸው ቤተሰቦች ናቸውና ከዛ በኋላ እንግዲህ ያንን ጥያቄ ካቀረበው በኋላ አብረን እንዳልኩሽ መሆን ጀመርን። የሚያግባቡን ነገሮች አሉ። በጣም የምንገዛባቸው ምሰሶዋችን አንድ አይነት ናቸው። እሱ የሚፈልጋቸው እኔም የምፈልጋቸው ተጀመረ። ከዛ ግን እንዳልኩሽ በጣም ህዝብ ፊት አለመውጣቱን ምደግፈው እኔ ነበርኩ። ምክንያቱም ምናየ በሳት አይጫወትም ነው ስለተፈተንኩበት ህይወትሽን አደባባይ ላይ ስታወጪ ከጥቅም ጉዳቱ ስለሚብስ በቃ ያው ትዳሩ መሆኑን መታወቅ አለበት እለዋለሁ። እንደውም ያ ቪዲዮ ሲወጣ እንደውም ሚስት እንደሆንኩ ቢያውቁ ኖር ያን ያህል አይቀርም ነበር። እንደውም አንዳንድ ሰዎች እኮ የሰው ባል የሰው ጓደኛ ሁሉ መስሏቸው ምናምን ብዬ ስነጫነጭ ፕሮግራሙ በግላችን ሁሉም ሰው ያየው ሆነ። ግን ደግሞ ፊት ለፊት መውጣቱ ግን አስፈላጊ ስላልሆነ ከጀርባው ሆነና አስፊት ይብላል። ጀምስ ቦንድን ይመስላል የሚመስል ብዙ ግምቶች ነበሩ። እኔ እኮ እዚህ መድረክ ላይ ባልቀመጥ ብሏል ሰው ጀርባው እኔን ስለሚመስል አግብታታል ተብዬ እና ብዙ 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 ጨዋታዎች በሱ ጀርባ ዙሪያ ያልተባለ ነገር የለም። ግን ባለቤቴ ነው። አሁን ወደ ስንት ዓመት 4 ዓመት በላይ አልሆነንም ብለሽ በደንብ ህጋዊ ነው የሚባለው። ህጋዊ ባለቤቴ ነው። ከዛ በጣም ቆንጆ ልጅ ሰጥቶኛል። ወንድ ሴት? ሴት ክርስቲያን ዘላለም ትባላለች። እንዴት ደስ ይላል። በጣም ቆንጅዬ ህይወት ያላት ደስ የምትል ልጅ አለችን። 2 ልጆች አሉን ማለት ነው። እና ሁሌ ያከብረዋለሁ። እንዲህ አይነት ባሎች እንዲህ አይነት ወንዶች ይብዙልን ነው ሁሉም ሴት እውነት ለመናገር በቃ ለሁሉም ሴት የሚገባት አይነት የሚያከብራት ህልሟን የሚኖርላት ድክመቷን የሚሞላ በህመሟ አመመሽ ብሎ የማይደክም በረታሽ ብሎ ደግሞ የማያወዳደር ራሱን ከእሷ ስኬት ጋር የማያነጻጽር። ያሁን ወንዶች ጋር ያነጻጽራሉ አይደል? ከፍ እያልሽ ስትሄጂ ራሱን ይለካና ከሱ በታች እንድትሆኝ የሚያደርግ ወንድ አለ። የበለጠ ከፍ እንድትይ የሚያደርጉሽ ደግሞ ሰዎች አሉ። ጥሩ ሴት ጥሩም ወንድ እንዳለ ማሳያ ነው። ይህንን መመስከሩ ደስ ይላል። በጣም 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 በአንድ እንትን መፈረጅ አይገባም። በቃ ወንድ ሲባል ወይ ደግሞ ሴት ሲባል ተብሎ መፈረጁ ልክ አለመሆኑን ማሳያ ነው። በጣም በቃ ምን ልበልሽ፣ ምንም እኔን አልጠየቅም ቤት ውስጥ በቃ አባባ እንደዚህ ሆኖ አባባ እንደዚህ አድርጎ እንደዚህ ነው ምንም። እና አንድ ቀን ምንም አይነት ልጄ መሰማት አይደለም ከዛ በላይ አድርጎ አይኑን አይቶ ተረድቶት የሚፈልገውን አሳክቶለት ምንም አይነት እኛ ቤት ውስጥ ነገር የለም። በቃ ደስ ሰላማዊ ኑሮ እግዚአብሔር ይመስገን የምንኖር ሰዎች ነን። እና ፊቱን አየው አላየው ሰው አይሸፍን ይበልሽ በቃ አይሻልም። ደግሞ ቆንጆም ስለሆነ ሸፈን ዞር ሲል አንዳንድ ሰው እንዴ ይላል። ጸይም ነገር ይመስልን ነበር እንደዚህ ይመስል ነበር። አንድ እየሄድን በመንገድ አንድ ትልቅ ሴት ይሆናል እንዴ ይሄ ነው ከጀርባ ያለ አልቻው ምን ነው ዛሬ ጸይም ሆነ ብላ ሳቅ። እንኳን ሸፈንሽ ይሄን እንኳን ሸፈንሽ አሁን ብያለሁ እንኳን ሸፈንሽ በቃ ሸፈን ነው። ቆንጆ ባለቤት ነው ያለኝ። ምን ፈልገው ይሄንን ነው ያዝልቅ። አዎ አሜን። እንዲዘልቅ ደግሞ እንሰራለን። ያስፈልጋል እንዴ ስራ ይፈልጋል። ያለፋሽበት ያልሰራሽበት ነገር ፍሬ የለውም። እውነት ነው። እንደናንተ እንደዚህ በቃ በስተን ደግሞ እንገናኛለን። ገና ነው ጊዜው እኮ ትንሽነትሽን ነገርሽ እንዳልቅድም አሁንም ማይክሽን እያስተካከልሽ ከዚህ በኋላ ምን ልጠይቀኝ ነው እያልኩ እኮ ነው። እናትነትን ደግሞ ምን ይመስላል? ውይ ከባድ። እኔ ሁሌ ላለው ብዙ ነገሮች እንዲቀሉኝ እሞክራለሁ፣ ግን ሸክሙ በጣም ከባድ ነገር እናትነት ነው። የማይቆም ስስት፣ የማታቆሚው ጭንቀት፣ ሁሌ ሙሉነት የማይሰማሽ ያጎደልሽው ብቻ የሚታይሽ። ደክመሽ ስራ ስትገቢ ወይኔ ስራው ላይ ሆኜ እኮ ልጄን በደልኩት ይሆን፣ ልጆቼን በደልኩ ይሆን፣ ጊዜ ያሳጣኋቸው ይሆን፣ በአግባቡ እያደረግኩላቸው ነው የሚለውን መልስ መልሰሽ የማትጨርሽው ሁሌ ስጋት ውስጥ የቆመ ልብ ነው የእናት ልብና በጣም ከባድ። እኔ የምመክረው እንደውም ሰዎች ሳይወልዱ በፊት
አሳዳጊው ማደግ አለበት ትላለች ፍሬያለም። ወደው አባባሏ ነው በጣም ለማሳደግ ከመዘጋጀት በፊት እኔ አድጌያለሁ ወይ፣ ጥሩ ሴት ነኝ ወይ፣ ጥሩ እናት ነኝ ወይ ብለው እኛ ያመለጠንን ማለት ነው ያመለጠኝ ኃላፊነቱን ወልደሽ ሳይሆን ሳትወልጅ የምትቀበዩ መሆን አለበት። ወደዚህ ምድር ደግሞ ከመጣሽ በኋላ በጣም ብዙ ከባድ ነገሮች አሉ። ለሱ ደግሞ ራስን ማዘጋጀት። እኛ ሀገር እንደምታውቂው ብዙ ዋጋ ይከፍላሉ እህቶቻችን፣ እናቶቻችን። ማህበረሰቡም ገና ጠንካራንን ብንልም አሁንም ግን ሴት ላይ ያለው ጫና በጣም ከባድ ነው። ሴት ላይ ያለው በደል አሁንም በጣም ከባድ ነው። የሚዲያ ሰው ስንሆን ብዙ አይምሮሽ መሸከም ከሚችለው በላይ ታሪኮችን ትሰሚያለሽ። እንዴት የሰው ልጅ ይሄን ያደርጋል ታያለሽ። እና ያ ሁሉ ባለበት በእናትነት ስጋት ውስጥ መቆም ለሁሉም እናቶች ክብር ይገባቸዋል። ለሁሉም እናቶች እውነት ለመናገር ምስጋና ይገባቸዋል። እና ከነሱ ውስጥም አንዷ ስለሆንኩኝ የምትሰጋ ጊዜ ለማጣባል ልጆቿ ለመሆን የምታስብ ሴት፣ ለመሙላት የምትጥር ድክመቶቿን ሳይሆን እንደው ጥንካሬዎቿን እንዲያዩ የምትፈቅድ ግን ደግሞ በቃ እዚህም እዛም እንዴት ነው ብጭቅጭቅ ያለች የምትሳሳብ አይነት ሴት እናት ነኝ እና እዛ ውስጥ ነው ያለሁት። እናትነት ደስ ይላል፣ ጸጋ ነው አይደል? እንዲቻል እንደውም በተራይማ ቆይ እጠይቅሻለሁ የቻልሽበትን ጥበብማ መስማት አለብን። እንዳልሽው ነው በቃ ብዙ ጭቅ ብለሽ ሁሉም ላይ ለመድረስ ትሞክሪያለሽ። ደግሞ የደከመሽ ቀን ሲበረታ በቃ አይደል አቅቶሽ ስራ ሁሉ ደክሞሽ የገባሽ ቀን ደግሞ ቤት ደግሞ ሌላ ስራ አለው። እንዴ በጣም የሚያልቅ ነገር አይደለም። ኃላፊነታችን ብዙ ነው። እንቅልፍ መተኛት ላይ እንዴት ነሽ አንቺ? 11 ሰዓት 8 ሰዓት ከሚተኙት አሁን እኮ የለም በቃ። ልጅ ካለ ትነሻለሽ በየመሃሉ ግን ይወስደኛለን እያጠባሁ እንቅልፍ ችግር የለብኝም። በጣም እንቅልፍ በቃ ሁሉ ነገርሽን ትሰጫቸዋለሽ። እንቅልፍሽን፣ ህልምሽን፣ ቁንጅናሽን፣ ውበትሽን፣ ሁሉ ነገርሽን ነው ለልጅ የምትሰጪው። ህልምሽን ለልጆቻቸው ሲሉ ብዙዎች ህልማቸውን ቁልፍ አድርገው የሆነ ቦታ ውስጥ ለልጆቻቸው ደግሞ አንድ ቤት ውስጥ የሚኖሩ እናቶች አሉና ከባድ ነው። ሁሉንም ለማስማማት እንጥራለን፣ ግን የተስማሙልኝ አይነት ሴት አይደለሁም። በጣም ብዙ ጊዜን ስራ ይወስድብኛል። ደክሞኝ ይገባለሁ። ልጆቼ እንደምንም ላለው እንዳልኩሽ ግን ድክመቴን የኔን ደግሞ የደከምኩበትን የሚያበረታልኝ የሚሞላልኝ አጋዥ ስላለኝ ባለቤቴም ስላለ እንጂ ቤተሰቦቼም ስላሉ እንጂ እንደው እርፍ ብዬ በዚህ መንገድ አሳደግኳቸው ብሎ ልቤ የተረጋጋ አይነት እናት አይደለሁም። ገና እኮ ነው ገና ነው። አራስ ነሽ እኮ መች ወጣሽ? አንገቴን ነው ያወጣሁት። ቶሎ ነው የወጣሁት እኮ 4 ወር አልሆነም እኮ። ቶሎ ወደ ቲቪ ሲሞት በቃ ቦታውን መሸፈን ስለነበረበት ቶሎ ነው የወጣሁት። ከባድ ጊዜም ነበር አይደል ያለባቸው? በጣም ነፍሱን ይማር። ሁሌ እኔ ደግሞ ከአንደበቴ እንትን አልለውም እና አሁን ከአንደበቴ ማውጣት አለብኝ። ለሱ ሚረፍ ለዛም ብዬ ነው እዛ ውስጥ ያልከተትኩሽ አላነሳሁትኝ። ግን በየመሃሉ አነሳስተሻል። ሁሌ ነው ነገር ስቀልድ አለታዊ ይረፍ ይላሉ እና በዙሪያ ያሉ ሰዎች ሰላም ይረፍ። ሌላው መቅድዬ እንግዲህ በስተመጨረሻ እንደው አንቺን የሚወዱ አንቺን ፈለግ የሚከተሉ እንደ አንቺ ደግሞ ወደ ሚዲያው ብቅ ማለት የሚፈልጉ ወጣቶች የምትመክሪ ምክር ምንድን ነው? እኔ ሁል ጊዜ የተፈጠርንበትን ለምን እንደሆነ ቢያንስ እንኳን እንፈልገው እናገኘው አይደለም። ለምንድን ነው ሰው ያለ አንዳች ጥሪ ወይም ሊሸፍነው የተገባ ክፍተት ሳይኖር አምላካችን ሰሪያችን አላመጣን ብዬ ነው ማስበው። ለምንድን ነው የመጣሁት? ወዴት ነው የሚሄደው? ምን አድርጌ ነው መሄድ ያለብኝ የሚለውን ጥያቄ ግን የትኛውም እድሜ ላይ በደረስንበት አንዳንዶቻችን እድለኛ ሆነ ልጅነት ላይ አግኝተ ነው ይሆናል። አንዳንዶቻችን ደግሞ በማረፊያችን ጊዜ ግን መጀመሪያ ለምንድን ነው የመጣሁት የሚለውን ማወቅ አለባቸው ብዬ ነው ማስበው። ያ ካልሆነ እኔ አሁን አንቺ ጋር ለመምጣት የ22 ታክሲ ለመያዝ የሳሪስን ታክሲ ከሆነ ያስኩት ስዞር ነው የምውለው። ወይ አንቺ ጋር አልደርስም ወይ ለምን እንደተሳፈርኩ አላውቅም። ብቻ መንገላታት ነው። እንደዛ ማለት ነው። የት ላይ እንደሆንን የማናቅ ሰዎች ካለን የተሳፈርንበትን የማናቅ ሰዎች መውረጃችን የማናቅ ሰዎች ከስረናል ብዬ ነው ማስበው። ብዙዎቻችንም ከስረን ነው ከኪሳራ ነው እንደገና ወደ ትርፍ እየመጣን ያለ ነው። ስለዚህ እሱን ቢያውቁ
እኔን የጠቀመኝ። ሌላው ደግሞ ሁለቱን ለማስማማት መሞከር፣ ነፍስና ስጋን። ነፍስ ብቻውን ምንም ነው፣ ስጋን ብቻውን ምንም ነው እና አንዳንዴ ስጋ ሲሞላ ብቻ ዝና፣ እውቀቱ፣ ውበቱ፣ ገንዘቡ ሲሞላ ብቻ ህይወት ነው አይደለም። በቃ ህይወት ለካ ያለው ሁለቱን ደግሞ ዝቅታውን፣ ከፍታውን፣ ምስጋናውን፣ ይቅርባይነቱን ካልያሽ ደግሞ ይሄኛው ከንቱ ነው። እሱን ለማስማማት ቢሞክሩ፣ ከዛ ውጪ ቤተሰቦቻቸውን እንደማያገኟቸው አድርገው ጊዜ ቢያሳልፉ። ምክንያቱም ብዙ ሰዎች ነገ አለ ብለው ጸጸቱን መሸከም ያቃታቸው ሰዎች በዙሪያችን አሉና ዛሬ ነው ቀኑ። እኔ አንቺን ለማመስገን ቀኑ ዛሬ ነው። ወላጅሽን እናት አባትሽን ለማክበር ቀኑ ዛሬ ነው። እህቶችሽን ለማክበር፣ በዙሪያሽ ያለን ሰው አይዞህ ለማለት ዛሬ ነው። ህይወት በጣም እያጠረብሽ አልመጣም? ሞት እኮ በቃ ደርሶ አጠገባችን ነው ያለው እና እኛም ነገ እዚህ ወንበር ላይ ስለመቀመጣችን ዋስትና የለንም። እሱን በማሰብ ውስጥ ነገ እንደሌለ አስበው ይኑሩ። ከዛ ፈጣሪ ያለ ሁሉ ይደረስበታል ነው የምለው። በጣም ደስ የሚል መልዕክት። ብዙ ሰው ራሱን እንዲመረመርን ጥያቄ የሚፈጥር ነገር ነው። ጫቅ አድርገሽ ያለፍሽው ከጠቀመኝ እንደው ከሰራልኝ ከኔ ብዬ ነው። በጣም ይሰራል። ራስ ከመነጋገር ራስን ማወቅ መጠየቅ በጣም የመሰለ ነገር የለም። እውነት ነው። መልስ ያለው ራስ ጋር ነው ይባላል። ከፈጣሪ ቀጥ በጣም መቅዲ የራሷ የሆነ ህይወት ፍልስፍና አላት ወይ? ካላትስ ምንድን ነው? ፍልስፍና አሁን ትንሽ ማስተዋል ሲጀምር የገባኝ ነገር እየተባልን የመጣነው ነገር ወይም በሆኑ ማዕከሎች ውስጥ፣ በሆኑ ተቋሞች ውስጥ፣ በሆኑ የትምህርት ወይም እውቀትን የምንገነባባቸው ቦታ ውስጥ ከተነገሩን ይልቅ ወደ ውስጥ ፍልስፍና ወይም ወደ ውስጥ መመልከት ስጀምር የገባኝ ነገር ሰው የሚኖረው ከውጭ አይደለም። ማለት ከውጭ በምንሰማው ድምፅ፣ ከውጭ በምንሰማው ጩኸት፣ ከውጭ በምንሰማው ጭብጨባ፣ ዝና፣ ሀብት፣ የሚገርምሽ ጤና እንኳን እንዲህ ነው ያመመ፣ እንዲህ ነው የተጎዳው፣ በዚህ ቀን ትሞታለህ የምንባለውንም አይደለንም። ሰው እየኖረ የሚመጣው ከውስጡ ነው። ውስጥሽ ንጹህ ሲሆን፣ ሰላማዊ ስትሆኝ፣ አመስጋኝ ስትሆኝ፣ አካላዊ ጤንነትሽ ሁሉ ጤነኛ ነው የምትሆኝ። ዓለምን የምታይበት መነጽርሽ ነው አንቺ እንጂ ዓለም እንደዛ አይደለችም። አንዳንዴ ዘመኑ አልቋል፣ ጠፍቷል፣ ሁሉ ነገር አበቃ የሚባለው አይደለም። ውስጥሽን ደግሞ ስታዩ ገና ልትሰሪው ልትፈጥሪው የተገባ ጥሪ ያላችሁ ካልን ታዲያ በዚህ ዘመን የሚወለዱ ሰዎች ጥሪ የላቸውም ማለት ነው? ባለቀ ዘመን የሚባል ነገር ያለ አይመስለኝም። አንዳንዴ ይሄ ወደ ጆሮአችን አይሽ ብዙ ነገሮች ተቀላቅለው ስለሚደርሱ የመኖርሽን ትርጉም የሚያጠፉ ነገሽን ተስፋ እንዳይኖርሽ እንዳትቆም የሚያደርጉ ነገሮች ይበዛሉ እና ሰው ከውስጥ ወደ ውጭ መኖር ሲጀምር ዓለም ትናንትም ያው ናት፣ ብዙ መልካም ነገሮች የተደረጉባት፣ ነገም ያችው ዓለም ናት። እኛ ግን መነጽራችን ነው መጥረግ ያለብን። ለአንዳንዱ እንደምታውቂው ማይነስ 5 አለው እንዲጎላ አነስ ሲደረግ፣ ለአንዳንዱ ደግሞ ሾርት ሳይት ሎንግ ሳይት ብዙ አለው እና የኔ የትኛው ነው መነጽሬ? እውነት እምነቴን የማይበት መነጽር፣ ህይወት የማይበት መነጽር ልክ ነው ወይ ብለን ትንሽ ወለቅ አድርገን ጠረቅ አድርገን ቁጥሩ ደግሞ በስቶ ማንሰውን ከሆነ ልከኛው ማድረግ ስትጀምሪ ያኔ ነው ትክክለኛ ህይወት የሚጀምረው ብዬ ማስበውና ስለዚህ ከውጭ ብዙ በምንሰማው ነገር አንኖርም። ለዛ ይመስለኛል አበቃ ሲባል ሰዎች የሚጀምሩት፣ አለቀ ሲባል የሚጀምሩት የሚነሱትና ከውስጥ ወደ ውጭ በመኖር አሁን የገባኝ ነገር እሱ ነው። በጣም ደስ ይላል። አዲስ ፍልስፍና የመቅዲ እውነት ያልተገኘ ከሆነ አስመዝግቢልኛል በደንብ። አሁን አንቺ እንደዚህ ከሚታይ ከካሜራው ውጭ ባለው ውበትሽ መቼስ ሜካፑ ልብሱ ምናምን ካለ ሰው ተሸውዷል አይደል? ውስጥሽ ያለውን ውበት ነው የምትኖሪው፣ ሞገስሽን ነው የምትኖሪው። አንቺን የሚያኖርሽ እና ወደፊት የሚያስኬድሽ እሱ ነው። በቃ የውስጥሽ ሞልቶ ሲፈስ ነው ውበት እንጂ እኮ አንዳንድ ቁንጅና የሚጨንቅ ላዩ ላይ ከውጫዊ ውበት ይልቅ ውስጡን እንድታይ ለሰከንድ የማይጋብዝሽ ጨለማ ውበት አለ። ሞገስ የሚሰጥሽ ግን የውስጥሽ ውስጥ ያለው ማንነትሽ። ስለዚህ ሰው ሁሉ የሚኖረው ከውስጡ ነው። ስራ የሚሰራው ከውስጥ ነው። ፓሽንም ከውስጥ ነው። ትልቅ ሀሳብ ሁሉ ነገር። እውነት
ማንነታችን ወይ እኛነታችን የሚለካው ብዙ ጊዜ ሰው በሚያየው ነው። ግን መሆን ያለበት እኛ በምናየው በውስጣችን መሆን አለበት። በጣም ልክ ነሽ። እንደ መስታወት ነው ማየት ያለብሽ። መስታወት እውነተኛ መልክሽን ነው የሚነግርሽ። ሌሎች ነገሮች ግን የምታረጊውን ልክ ነው የሚያሳዩሽ። ጥቁር ቢሆን ቀይ ቢሆን አይንሽ ላይ ያለው መነጽር ያንን ቀለም እንድታይ ነው የሚያደርግሽ። መስታወት ግን ራስሽ እንድታይ ነው። ስለዚህ ራስን ማየት መነጽር ያለው ራስንሽን በትክክል ማየት። ስታያት እኮ መቅደስን ወይም አንቺም የሚን ስታያት እኮ ቁልጭ ብሎ ነው የሚታይሽ ድክመትሽ፣ ብርታትሽ፣ ማን እንደሆንሽ እና ራስሽን መሆን ጥሩ ነው። በቃ ያልሆንሽውን አይደለሽም፣ የሆንሽውን ነሽ። ድክመትሽን እና ብዙ ሰዎች ድክመት ምንድን ነው ሲባል እኔ እንጃ ይላል። እኔ በደንብ ነው ማውቀው። የሚገርምሽ ድክመት የለኝም ሊልሽ ይችላል። ድክመትም የለኝም ድክመት ብለሽ ጥንካሬውን የሚነግርሽ ሰው አለ። ድክመትሽን ማወቅ፣ እኔ መቅደስን ድክመት በደንብ ነው ማውቀው። ራስን ማወቅ ትልቅ ጥበብ ነው። አለዛ ከባድ ነው። ያንቺ ፊት እንኳን እንደው እንደ ጠይባን ለማውራት ሳይሆን ከገባኝ ያለሽ ልምድ ራሱ ሰዎችን የመስማት ልምድ ባይዘው መጽሐፍ ከማንበብ በላይ ነው እና ብዙ ሰዎችን ኢንተርቪው አድርገሻል። ረጅም ጊዜ ስራ ልምድ ነበረሽ፣ ከብዙ ሰዎች ጋር የመገናኘት እድሉ ነበረሽ እና ያ ደግሞ ራሱ የሚፈጥርልሽ የሀሳብ ክምችት አለና ያንን ነው ሼር እያደረግሽኝ ያለሽ። እውነት ነው። ደስ ብሎኛል። ብዙ ማውራበት መድረክ ሰጠሽኝ። አንዳንዴ ባወራው እንዲሆን ይሆን እንዲፈረድ ይሆን ሰዎች እንደዚህ ጀጅ ያደርጉኝ ይሆን ምናምን ትያለሽ እና በፍርሃት በቃ እነሽ እኮ ታሪክሽ ነው እኮ ያሳለፍሽው ነው። ግን ያንን ደግሞ እንደ ድክመት ወይም እንደ ሊጥልሽ እንደሚችል እንቅፋት እያስቀመጠ ደግሞ ሊሰብርሽ የሚፈልግ ሰው ይኖራል። ግን እውነት ነው። መቅደስ ይህች ናት። ታሪኳ ነው፣ ማንነቷ ነው፣ የጻፈችው ነው፣ የኖረችው ነው፣ አይፋቅም። ስለዚህ ታሪክሽን አምነሽ መናገር ትልቅ ነገር ነው። ፈለገው ይምጣ አሁን ዝግጁ ነኝ ማለትም ትልቅ ነገር ነው። በተዘጋጀውበት ሰዓት አገኘሽኝ እና እኔም ደግሞ የልቤን ደስ ብሎኝ አድማጭ ስለሆንሽ ደሰት ብለሽ ስለምትሰሚ ብዙ ታሰሪው ንግግር በጣም የሚመስጥ ስለሆነ ወግ ትችይበታለሽ። ታድዬ ሌላው መቅዲ እንግዲህ የምናቅሽ በጣም በሳቅ በጨዋታ በቃ ፍልቅልቅ ነሽ። ያው በቴሌቪዥን መስኮት ስንመለከትሽ ደግሞ የሳቅሽና ጨዋታሽ ሁሉ ሰዎች ስሜት ውስጥ የሚጋባ ያህል ነው እና ስስቂ ዝም ብለን ነው የምንስቀው አብዛኞቻችን። እና መቅዲ በሌላ ጊዜ ወይ ደግሞ በህይወቷ ውስጥ ደግሞ ስትኖር በዕለት ተዕለት ምን አይነት ልጅ ናት? ምን አይነት ነገር ሲያዝናናታል፣ ያስደስታታል? ተጨቃጫቂ ናት እንዴ? በተቃራኒው እችኛውም አለች። በቃ ራሴን ነው መሆነው ብዙ ሚዲያ ላይ ለዛም ይሆናል የሚጋባው። ግን ደግሞ በቃ እንዴት ነው እኔ ያሰብኩትን ሰዎች እንዲያስቡ ፈልጋለሁ። እኔ ባየሁት ልክ እንዴ አንዳንድ ይሄ መደበኛ ሰው ሊያውቀው ይገባል የምትይው ነገር ሰው ትንሽ ሲሰጥ እንዴ ይሄ አለ አይደለ? እንዴት ይሄን አያውቀውም? ይሄ እኮ ቀላል ነገር ነው እኮ፣ ይሄ እንዴት አታረጊውም? ይሄ እንዴት አታረጉትም? እና እሺ በቃ እኮ ይቅርታ ብለሽ መልሼ ደግሞ ይሄ እንዴት ለምን ይሄ በደንብ ገብቶት ሰው ስህተቱ እንትን ካላደረገ ደግሞ የሚያደርገው ስለሚመስለኝ ደጋግመሽ የምትናገር ደጋግሜ ይሄን ነገር ይጥላችኋል፣ እዚህ ጋር ገመዱ ይጥላችኋል እኮ ብያችሁ ነበር። ጣላችሁ አይደል? ነገርሽናል አይቶ ማለት ለምን ጣላችሁ? በቃ ያንን እንትን ሳደርግ ላልተረዳኝ ሰው ይሄ ኃይለኝነት ወይ ተጨቃጫቂ ይመስላል። ከዛ ውጭ ቶሎ የሚከፋኝ ሰው ነኝ። በጣም ቶሎ ከፋለሁ፣ ቶሎ ስቃለሁ። እኔን ለማሳቅም ወይም እኔን ደስተኛ ለማድረግ ትንሽ ነገር ይበቃኛል። ፊት ደግሞ በጣም አያለሁ። ሰው በቃ የሚያሳየኝ ፊት ይሄ ልቤን በደንብ ስብር የሚያደርገው አለመፈለግ፣ አለመወደድ እየተሰማኝ ከሆነ በቃ በጣም እቀፋለሁ። ቶሎ እምባዬ ይመጣል፣ ቶሎ አዝናለሁ። በጣም የስሜት መዋዠቅ አለኝ። የሚገርምሽ በሆኑ ሰዓቶች ውስጥ ደስተኛ ሆኜ ከዛ ደግሞ ቶሎ መከፋት፣ ከዛ ደግሞ ደስተኛ እና በጣም የስሜት መዋዠቅ። ግን በሰዎች በሚያሳዩሽ ስሜት ያንቺን ስሜት እንደዛ መቀየሩ ልክ ነው ብለሽ ታስባለሽ? አላስብም። ያው እንግዲህ ድክመቴን አይደለም እና አሁን እየተናዘዝኩ ድክመቴ ነው ገርሞኝ ነው ኤክስፔክትም ስላላረኩ አይደለ? ውይ በጣም ድክመታ ይሄ የስሜቴ አለቃ ወይም ሁል ጊዜ ስሜቱን የሚገራ አይነት ሰው ለመሆን እየሰራሁኝ ነው። ግን ድክመቴ ነው።
ቶሎ ምልሽ አንዳንድ ጊዜ የምትበሳጭበት ጊዜ አለ፣ ቶሎ ኢሞሽናል የምትሆኝበት ጊዜ አለ፣ ጮክ ብለሽ የምትናገሪበት ጊዜ አለ። ከዛ ደግሞ ምን አለ መሰለሽ እንደውም አንዳንድ ያስባለሁኝ የሚዲያ ሰዎች የራሳቸው የሆነ ወይም ደግሞ ቢያንስ በሆነ ጊዜ አንድ ሄደው የሚታዩበት ሳይካትሪስት መኖር አለበት። ይሄንን በጣም ነው መክረው፣ በጣም ተጽዕኖ አለው እንደምታውቂው። አሁን እንኳን ስልካችንን በዚህ ቆይታ ውስጥ ከፍተን ስናየው ቢያንስ ከ10-15 በላይ ስልኮች የሀዘን ስልኮች፣ እርዳታ ስልኮች፣ አንዳንዴ ልጄ ብዙ ነው በቃ ብዙ ታሪኮች፣ አንዳንዴ ቪዲዮ ተቀርቶ ይላክልሻል እና ረሳውም አንዴ ስልኬን ተልኮ ቴሌግራምሽን ክፈቺ በልጅሽ ምናምን አለችኝ። ስከፍት ማመናችሁ ልጇ እየታነቀ ነው ቪዲዮ ይገርምሽ። እና በቃ ዮዮን ክርስቲያን እርጉዝ ነበርኩና ስልኬን የለቀኩትና በቃ መልስ የምታጭለት ጭንቀት አለ። በየመንገድሽ ቤትሽ እዚህ አካባቢ ነው ሲባል ታውቂዋለሽ፣ ጉልበትሽ ላይ የወደቁ የሚያለቅሱ፣ መኪናሽን ዘግተው የሚያለቅሱ፣ ያን ሁሉ ህመም ተሸክመሽ ነው የምትገቢው። እና ልጄን ለዋል አንዳንዴ እንደሚሆን ነገር ሲሆን ስንት አይነት ሰው አለ ተቸግሮ የሚበላው አጥቶ ምናምን እና ሳላቀው ውስጤ የተከማቸው አየሽ የሰው ምሰማው ሀዘን ቤት ውስጥ አደርገዋለሁ። እና በጣም ብዙ ጭንቀት ተሸክመን ነው የምንኖረው። ቢሮዎች ላይ መጥቶ ሲያለቅስብሻል፣ ልጄ ካንሰር ይልሻል፣ ልጄ የተደፈረች፣ ልጄ እንዲሆን እና ያንን ሁሉ ሳታቂው ታስቀምጪና ሪያክት የምታደርግበት ወይም የዛን አጸፋ የምትመልሽበት ጊዜ አታቂው። ትንሽ ነገር እኮ ነው ሰው በቃ እንዲያልኩ አይደል እንዴ እንደዚህ ሆነ አይደል። እና ውስጣችን ያለው ብዙ መልስ የማንሰጠው ጥያቄ ነው። አንዳንዴ ሀዘንም ቢሆን እኮ መልሱን ካወቅሽው ስሚው ችግር የለውም፣ ግን አንቺ መፍትሄ የሌለሽ ነገር አንቺ ምትችውን ትረጃለሽ፣ ታረጊያለሽ። እሱ ነገር ይሁን አላቅምና ከጊዜ በኋላ ይሄ ቶሎ ተናዳጅ፣ ቶሎ ቁጡ፣ ቶሎ ብሶተኛ፣ እንዴት ሰዎች አይረዱኝም፣ እንደዚህ አይደለው ለጋራ ነገር አይደለው የምንለፋው፣ እንዲህ አይደለም የማረገው እላለሁኝና እሱንም ግን ለማድረግ እየሰራሁበት ነው። ግን እንደሱ አይነትም ባህሪ ያለ እንዲህ የምትስቀዋ ብቻ አይደለች። አይ ድክመትም አይደለም ይሄ፣ የእውነትም ማንኛውም ሰው ላይ ተጽዕኖ የሚፈጥር ነገር ነው። እንደዚህ የሚያሳዝኑ ታሪኮችን ስትሰሚ በጣም ከባድ ነገር ነው። እናንተ ደግሞ ሞር ለዚህ ነገር የተጋለጣችሁ ናችሁ። ምክንያቱም ብዙ ፕሮግራሞችን ታዘጋጃላችሁ፣ የሰውን ስሜት ተጋርታችሁ ታለቅሳላችሁ፣ ትስቃላችሁ እና ስሜቱ ዝም ብሎ አይለቅም ወዲያው። ስልካችን ብዙ ቦታ አለ፣ ብዙ ሰው ጋር አለ። ሌሊት ቀን 24 ሰዓት ስልክሽ ክፍት ነው። ደግሞ እሺ ቆይ እንዴት እና ደግሞ አይምሮሽን ታሰላስያለሽ፣ ወይኔ እንዲህ ባይሆንስ ደግሞ እስቲ ይሄን ላድርግለት ደግሞ ይሄንን ላድርግና በጣም ከባድ ነው። እሱም የፈጠረው ይመስለኛል። ግን አውቀዋለሁ ቅድም እንዳልኩሽ ሳይኮቴራፒስት ራሱ ቢኖር ብለሽ ያልሽው ነገር ጥሩ ሀሳብ ነው። እውነት ያወራሽ ሀሳቡ በሰው ዘንድ ጥሩ ሆነ አልሆነ፣ አንድ አስተያየት ስታነቢ ስሜትሽ ይሰበራል ምናምን ብዙ ነው። እንደውም ወደዛ ጥያቄ ልመጣልሽ ነበር እያሰብኩት። እንዴት ነው ኮሜንቶችን አንቺ የምታስተናግጀው? እንደውም ጊዜ ርስትሽ ኧረ ከሰሞኑ እንደውም አንድ መልስ መስጠት አለብኝ። ድራማ ጀምር ያለ ጉድነሽ የሚል ምን ጉድናት የሚያሰኝና ብዙ መልስ ያላገኘንባቸው ጥያቄዎች አሉ አይደለ? አሁን በቃ እንዳትስቂበትም ችግሩም አለ፣ ዝም እንዳትዩም ደግሞ ሰው የታገለው ነው። ግን በጨዋታ በሳቅ እና በጣም ብዙ ሰዎችም ናፍቀውኝ ስለነበረ ጨዋታሽ፣ ድራማሽ ቁም ነገር ብቻ ሆነ፣ አንቺን ደግሞ ይሄኛውን እንይሽ ብለው ጉድነሽ የምትል አዲስ ካራክተር ፈጥረናል። እና ምን ጉድናት ነው በቃ ማትገባበት የለም፣ አንቺ ጉደኛ የትገባሽ የምትባል አይነት ደስ የምትል ካራክተር ናት። እና ከሰሞኑ ብዙ ሰው የማያውቀውም ስለሆነ አርቲፊሻል ዳሌ ላይ ያው እንደምታውቂ አሁን 3ኛው አብዮት የሚነሳው በዳሌ ነው እና አልተቻሉም፣ ወንዶቻችንም ሴቶቹም ጉዟቸው አልተቻለም። እና ብዙ ሰውንም የሚነካ ነገር ስለሆነ ይሄ ያለ እንዲሉም ደግሞ በጨዋታ መልክ አዋስተን ሰራን። እና በዛ ውስጥ ምንድን ነው የአረብ ሀገር ሴት ናት ካራክተሯ እና ከአረብ ሀገር መታ በቃ እንደዚህ ከስቼ አያዩኝም ሰዎች ብላ ለመወፈር የምትሄድ ናት። አሁን እንግዲህ እኔ በጣም መቼስ የምወዳቸው የማዳም ቅመሞች ሁሌ እንደውም ሚዲያ ላይ እናገራል እንኳን አደረሳቸው ቤት መጀመሪያ የምለው እነሱን ነው። በጣም ነው ማከብራቸው። ብዙ ዘመዶች አሉን አረብ ሀገር የሚያገለግሉ የሚሰሩ እህቶችና ምንድነው ሰዎች የመሰላቸው አረብ ሀገር ሴት ላይ ለመቀለድ የተሄደ ነገር እና በፍጹም እንደዛ አይደለም ሀሳቡ። እሷ ከዛ መነሻዋን ምን ይደረግ ሲባል በቃ መነሻዋን ከኤርፖርት ብትገባስ
እንደ ጨዋታም እና ጫማዋም እንዲያስቅ ሻንጣማ ለመያዟ ፈን እንዲሆን የሆነ ጃምፐር መኪና ይዛለች ደግሞ እሱንም ሰጡኝ ስጦታ እንድትል እናርግ በሚል ነውና እንጂ በፍጹም አንድ ለፍታ በላባ በወዟ የእሷን ህይወት ለቤተሰቦቿ ሰጥታ የምትደክም አንድ በሰው ሀገር ያለችን ከርታታ ሴት ለመቀለድ ለማሾፍ መቼስ እድሜያችንም ሙያችንም አይፈቅድልንም እና ባልተገባ መንገድ ተረድተውታል ብዬ አስባለሁ። የተወሰኑ ፕሮግራሞች ላይ አንስቻለሁ። አንቺ ግን እንግዲህ አሁን አርብ ስለሆነ በዚሁ አጋጣሚ ማዳም ቅመሞች ይወዳቸው እንደውም እናንተ ድራማውን ያያችሁ ዘና በሉ አለ ትረሻዋለሽ እኮ አንዳንድ እየሳቅሽ እንደውም የእናንተን የምታውቁትን አይነት ቃል እየተጠቀመች እንድታዝናናችሁ ከያላችሁበት ተስፋ እንድትሰጣችሁ የመጣች ካራክተር ናት። እሱንም በዚህ አጋጣሚ ለማስረዳት እሞክራለሁና ጥሩ እድል አገኘሁኝ። አስተያየቶችን ግን እንዳልኩሽ ይሰብራል አይሰብርም አልልም። እኔ አሁን አስተያየታች ምንም አይመስለኝም አልልሽም። በጣም ይሰማሻል። እንደ ሰው ጥሩ እየሰራው አይደለም እንዴ አልተረዱኝም እንደሚል ነገር እንደ ሰው አለኝ። ግን ደግሞ ብዙ ኮመንቶቹ መካከል ደግሞ የሚያበረታሽ ጎበዝ በርቺ የሚልሽን ደግሞ ታበዣለሽ። አንዳንዴ ደግሞ አንዋሻችሁ በጣም ሲሆን እናጠፋለን ኮመንት አንዳንዱ አስተያየት በጣም ይሄ የጥላቻውን ነገር እያባባሰ መሄድ ስለሆነ ድሮ ያው እኛ ኦን አናረግም። አሁን ግን ኦን ስለምናረግ አይቺ ነገር ሌላው ጋር ቢሰራጭ ደግሞ መጥፎ ነገር ይሆናል። አንቺን ማየት ካልፈለግም እንዳይ ማድረጉም ጥሩ ነው እና አንዳንዴ የማይመለከተው ቦታ ሁሉ የማይመለከተው ኮመንት ይጻፋልና እሱን ደግሞ ትንሽ ፊልተር የትኛውም ቦታ የራሱ የሚያጠልበት መንገድ አለው። ከዛ ውጭ ግን በሱ ራሱ በመጥፎ አስተያየት ራሱ እንደ ብርታት መቁጠርና ማስቀመጥ ከቻልሽ ብርቱ ነሽ ማለት ነው። በሱ ቀን አለው ሰዎች መጥፎ ነገሮችን አንድ ላይ ምንም አይመስላቸውም። እኔ ግን ይመስለኛል ስለሚሰማኝ ለማስተካከል እሞክራለሁ። ሶሻል ሚዲያ ማናጀር አድርገሽ አንቺ አለማየት ስትጀምሪ ትተይዋለሽ። አታዩም ስለማታነቢው አታዩም ይቀመጣል። ሰው አይልክልሽም አንዳንድ ይነግሩኛል። ግን የሶሻል ሚዲያ ማናጀሬ ነው ብዙ ጊዜ የሚያየው የሚያደርገው ጊዜ ቢኖረኝና ባየው ደስ ይለኛል። አይ የንጉሱ ሚስት ነው አንቺ ጋር የዘለለ እንኳን አይኖርም። ፌመሷ ኮሜንት ስለሆነች ስታይ ፈገግ እያልሽ ከስር ደግሞ ምንድነው ሲባል እግዚአብሔር ይስጥልኝ። ሁሉንም በቅንነት ማየት ነው። ትማሪበታለሽ። ምንም መጥፎ ነገር የለውም። ኢሜል ከፍቶ ጊዜ ከፍቶ ዩቲዩብሽን ከፍቶ አንዳንዴም ተፈጥሮ ነው ካፉ ጥሩ ነገር መውጣት የማይሆንለት በጣም ብዙ ሰው አለ። በእውነት ሲያደንቅሽ በመጥፎ ቀን ምንም በቃ ማየት ብሎ የሚያደንቃለ የሚወድሽ ሰው ጉድለትሽን ሞልቶ ይወድሻል። ወደድ ያልቻለ ሰው ደግሞ ምንም ብታረጊ ሊወድሽ አይችልም። ስለዚህ ባለሽ አቋም ጸንተሽ ማንነትሽ በራስሽ መኖር መቻል ትልቅ ነገር ነው ብዬ አስባለሁ እንጂ ልወደድ ብለሽ ወይ ደግሞ ላለመጠላት ብለሽ የምታረጊው ነገር ለውጥ አያመጣም። መልስ ልስጥም ብለሽ ስትሄጂ ለስንቱ ትሰጫለሽ። በጣም መሰግንሻለሁ የሚዬ ብዙ ጨዋታዎች ዝም ብልሻ ይቺ ወንበር ለካ ብዙ እንትን አላት። እንግዶች ስትመጡ ተዘጋጅታችሁ በደንብ የምታወሩበት መድረክ ነው እና ራሱ ድባቡም ሁሉ ነገሩ ሙያዊ ነገሩ ንጽህናው ያንቺ ጨዋነት ጥያቄ አዋቂነት እርጋታ ምናምን ቦታውን ሞልቶት በደንብ እንድታወሪ ያደርግሻል። እንግዲህ በጎደለ ይላሉ አባቶች ፈጣሪ ይሙላበት። ከጠፋ ነው ካለ ደግሞ ይቅርታ እንላለን። ተመልካቾችንም እናንተንም በጣም አመሰግንሻለሁ ይህንን ወርቅ እድል ስለሰጠሽ። ዘጋሹ ላመስግንሽ ብዬ እኮ ነው። በቃ ከዚህ በኋላ እንዳትጠይቂኝ ከወርቅ በኋላ ምንም እውነት ነው። ብዙ ተጫወትን፣ ደስ ይላል። እንግዲህ መቅድዬ ጊዜሽን መስዋዕት አድርገሽ እዚህ መድረስ መተሽ ቃለመጠይቅ ስላደረግሽ እጅግ በጣም አድርገን እናመሰግናለን። ትልቅ የህይወት መንገድሽን ያካፈልሽን እጅግ በጣም አድርጌ አመሰግናለሁ። በእኔም በተመልካቾቼም ስም እኔም በጣም አመሰግናለሁ። የልቤን ያወራሁት እንዳልኩሽ ጥሩ አድማጭ ስለሆንሽ የልቤን የትም ያላወራኋቸውን ብዙም ቃለመጠይቅ ፈቃደኛ አልሆንም ምንም ሀሳብ አለኝ ብዬ ስለማላምን፣ አሁን ግን ጥሩ ትንሽም ቢሆን የሚያስተምር ነገር አለሽ ብለሽ ስለጋበዝሽኝ ከልቤ ስላወራሁኝ እውነተኛ ወሬ ስላወራሁ በጣም ደስ ብሎኛል።
ማረፊያው መልካም እንዲሆን እንመኝልሻለን። አሜን አሜን። አቤት ምርቃት ግን ትችላለሽ። ደስ ሲል እኔ ደግሞ ስወድ ምርቃት ቀደም አንቺ ነበርሽ መመረቂ ነበር። አይ መርቂ ተመርቂ ነው የሚሄደው። መርቂ መቅዲ ያሰብሽ ሁሉ ይሳካልሽ፣ በስራሽ የምትደሰች ያድርግሽ፣ በቤተሰብሽ በሁሉም ነገር አሜን አሜን አሜን። ሰብስክራይብ ደግሞ ያርጉኝ የኔ ቤተሰቦች እንዴ አምለሰት ሙጬ ዩቲዩብ ቻናል ላይ የኛ እንደው መቅዲ ሚዲያን ሰብስክራይብ አድርገው ደግሞ ሌላ ወጎች ደግሞ እንዘልቃለን። አዎ በጣም በደስታ አመሰግንሻለሁ በጣም። እሺ መቅዲዬ፣ እንግዲህ ተመልካቾቼ የዛሬ ቆይታ ከአምለሰት ጋር ፕሮግራማችን ይህን ይመስል ነበረ። ጥሩ ሀሳብ እንዳገኛችሁበት እንደተማራችሁበትና እንደተዝናናችሁበት ተስፋ አደርጋለሁ። በሌላ ሳምንት ደግሞ ከሌላ እንግዳ ጋር እስከምንገናኝ ድረስ ደህና ሰንብቱ።